የዮሐንስ ወንጌል ምዕራፍ 9 ወንዘ ይሃልፍ እምየ ርእየ ብእሴ ዘእውሩ ተወልደ እምከርሰ እሙ እምቅድመ ይትወለድ አብርሃም ሀሎኩ አነ ብሎ ነበርና እስመ ስምዐ ቃላቲሁ ምግባሩ ውእቱ እንዲል ነገሩን በስራው ለማስረዳት ያመጣዋል። ከዚያ አልፎ ሲሄድ ከእናቱ ማኅፀን ጀምሮ እውር ሁኖ የተወለደ ሰው አገኘ። እውር ሁኖ ተወልዷል ቢሉ የተመቸ አንድም ልሙጥ ሁኖ ተወልዷል። ወተስእልዎ አርዳኢሁ ወይቤልዎ ረቢ በኃጢአተ መኑ ተወልደ ዝንቱ እውር። መምህር ሆይ ይህ ሰው እውር ሁኖ የተወለደ በማን ዕዳ ነው ብለው ደቀ መዛሙርቱ ጠየቁት። በዘርእፉኑ በራሱ ዕዳ ነውን? ተነክሩ ኃጥአን እማኅፀን ያለውን ይዘው ወሚመ በዘአዝማዲሁ ወይም በአባት በእናቱ ዕዳ ነው እውር ሁኖ ይወለድ ዘንድ። ሕፃናተ አብዕልት ይነውቱ በጌጋየ ወላድያኒሆሙ ያለውን ይዘው ወይቤሎሙ እግዚእ ኢየሱስ ኢውእቱ አበሰ በእርሱም ዕዳ አይደል ወኢአዝማዲሁ በአባት በእናቱም ዕዳ አይደል። ዳግሙ ከመ ያስተርኢ ግብረ እግዚአብሔር በላዕሌሁ የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ነው እንጂ ማለት አምጻኤ ዓለማትነቱ፣ ከሃሊነቱ፣ ጌትነቱ፣ ተአምራቱ፣ መግቦቱ ዓይን ለሌለው ዓይን ሰጥቶ መመገቡ ይታወቅ ዘንድ ነው እንጂ አላቸው። ወባሕቱ ርቱዕ ሊተ እግበር ግብሮ ተዘፈነወኒ እንዘ መዓልት ውእቱ። ነገር ግን መዓልት ዕድሜየ ሳለ የአባቴን ሥራ ሰርቼ እናንተን ማሳመን ይገባኛል። እስመ ትመጽእ ሌሊት ዘኢይክል ቦቱ አሐዱሂ ገቢረ። አንዱ ስንኳ ሥራ ሊሰራበት የማይችልበት ሞት አለብኝና ከፍዳ የነጻንበትን ልጅነት ያገኘንበትን ሞቱን ስለምን በሌሊት መሰለው ቢሉ ሰው በመዓልት የሚሰራውን በሌሊት እንዳይሰራው እርሱም በሕይወተ ሥጋ ሳለ የሚሰራውን ከሞተ በኋላ አይሰራውምና። አንድም ዘይትክሉ ቦቱ ገቢረ አሐዱሂ እንዘሃሎ ውስተ ዓለም በዚህ ዓለም ካለው ሥራ አንዱን ስንኳ ልትሰሩበት የማትችሉበት ሞት አለባችሁና መዓልት ዕድሜያችሁ ሳለ የአባቴን ሥራ ሰርቼ እናንተን ማሳመን ይገባኛል። እንዘሃሎኩ ውስተ ዓለም አነ ውእቱ ብርሃኑ ለዓለም። በዚህ ዓለም ሳለሁ የሰው እውቀቱ እኔ ነኝ። ወዘንተ ጥይቦ ወረቀ ውስተ ምድር። ይህን ተናግሮ ምራቁን ትፍ አለ። ወገብረ ስውረ በምራቁ በምራቁም ጭቃን ለወሰ። ወቀብኦ አዕይንቲሁ ለውእቱ እውር። የዚያን እውር ዓይኑን ቀባው። ወይቤሎ ሑር ተሐፀብ በምጥማቃተ ሰሊሆም። ሂደህ በፈሳሽ ውሃ ተጠመቅ አለው። ዘበትርጓሜሁ ሐዋርያ ፈሳሽ ማለት ነው። ሑር ማለቱ አራቱ ባሕርያት እንዲተካከሉለት ሦስቱ ከዚህ አሉ። ነፋስ ሲሄድና ሲመለስ እንዲተካከልለት። አንድም እየተመራ ሄዶ እያየ ቢመለስ ተአምራቱ ድንቅ ይባላልና። ወሖረ ወተሐጽበ ሂዶ ተጠመቀ። ወገብአ እንዘ ይሬይ እያየ ተመለሰ። ወአግባሪሁሰ ወእለ ይአምርዎ ትካት ወይሬእይዎ እንዘ ይስእል ይቤሉ። ጎረቤቶቹ ቀድሞ ሲለምን እንደነበረ የሚያውቁት እውር እንደሆነ አኮኑ ዝንቱ ውእቱ ዘይነብር ውስተ ፍኖት ወይስእል። ይህ
በመንገድ ተቀምጦ ይለምን የነበረው አይደለምን አሉ። ወቦ እለ ይቤሉ ውእቱ ዝንቱ ነው ያሉም አሉ። ወካልአንሂ ይቤሉ አልቦ ሌሎቹም እርሱ አይደለም አላ ይመስሎ ይመስለዋል እንጂ አሉ። ወለሊሁሰ ይቤ አነ ውእቱ እርሱ ግን እኔ ነኝ አለ። ወይቤልዎ እፎ ተከስታ አዕይንቲከ ዓይንህ እንደምን በራብህ አሉት። ወአውሳ ወይቤሎሙ ብእሲ ዘስሙ ኢየሱስ ስውረ ገብረ በምራቁ ወቀብአኒ አዕይንትየ ኢየሱስ የሚባል ሰው በምራቁ ጭቃ ለውሶ ዓይኔን ቀባኝ። ወይቤለኒ ሁር ተሐፀብ በምጥማቃተ ሰሊሆም ሂደህ በፈሳሽ ውሃ ተጠመቅ አለኝ። ወሆርኩ ወተሐፀብኩ ሂጄ ተጠመቅኩ። ወርሂኩ አየሁ አላቸው። ወይቤልዎ አይሁድ አይቴ ውእቱ ብእሲሁ ያ ሰው ወዴት አለ አሉት። ወይቤሎሙ ኢየአምር አላውቅም አላቸው። ወወሰድዎ ሀበ ፈሪሳውያን ለውእቱ ዘእውሩ ተወልደ ለእኛ ባትነግረን አለቆች በጢጢ በሳምባ ጠለፍ ገርፈው ያናግሩህ የለምን ብለው ወደ ፈሪሳውያን ይዘውት ሄዱ። እስመ ሰንበት አሜሁ አመ ገብረ እግዚእ ኢየሱስ ስውረ በምራቁ ወከሰቶ አዕይንቲሁ ጌታችን ኢየሱስ ክርስቶስ በምራቁ ጭቃ ለውሶ ዓይኑን ያዳነበት ቀኑ ቅዳሜ ነበርና። ወሰንበት አሜሁ ቀኑ ቅዳሜ ነበር። ወተስእልዎ ካይበ ፈሪሳውያን ዘከመ እፎ ርእየ ለብላቴኖቻቸው ካይበ አለ። አንድም እንደ ዳነ ፈሪሳውያን ሁለተኛ ጠየቁት። ወይቤልዎ እፎ ርኢከ እንደምን ዳንህ አሉት። ወይቤሎሙ ስውረ ገብረ በምራቁ ወወደየ ውስተ አዕይንትየ በምራቁ ጭቃ ለውሶ ካይኔ አስገባልኝ ካይኔ አስገባልኝ። ወሆርኩ ወተሐፀብኩ ወርኢኩ ሂጄ ተጠምቄ ዳንኩ አየሁ አላቸው። ቢጋሩ ያለ ነው ቢሉ እንደ እንዝርት ራስ ቀርጾ ያገባለታል። ይህስ እንዳይሆን አዳም በኩር ያልሆነለት ሥጋ አይፈጠርም ብሎ እንደ ስዕል ሳይ ይነድፍለታል። ጽጌያት ከአይጹቃቸው እንዲፈነዱ ከባሕርዩ ያነቃለታል። ወቦ እለ ይቤሉ እምፈሪሳውያን ዝንቱ ብእሲ ኢኮነ እምእግዚአብሔር ዘኢየዐቅብ ሰንበተ ከፈሪሳውያን ወገን የሚሆኑ ሰዎች ቅዳሜን የማያከብር ይህ ሰው ደግሞ ደግም አይደለም ያሉም አሉ። ወቦ እለ ይቤሉ ባሕቴ ይክል ብእሲ ኃጥእ ገቢረ ዘከመዝ ተአምረ ኃጥእ ሰው በደረቅ ግንባር ዓይን መፍጠር እንደምን ይቻለዋል ያሉም አሉ። ወተናፈቁ በበይናቲሆሙ በእንተ ዝንቱ ነገር ኃጥእ ነው አይደለም በማለት እርስ በርሳቸው ተለያዩ። ወይቤልዎ ካይበ ለውእቱ እውር ምንተ ትብል አንተ በእንቲአሁ እስመ ከሰተከ አዕይንቲከ ሁለተኛ ያን እውር ዓይንህን አብርቶልሃልና አንተ የእርሱን ነገር ምን ትፈርዳለህ አሉት። ወይቤሎሙ ነቢይ ውእቱ እርሱም መለሰ ዓለም ነቢየ ያነስእ ለክሙ ተብሎ የተነገረለት ነቢይ ነው። እርሱም መለሰ ዓለም ነቢየ ያነስእ ለክሙ ተብሎ የተነገረለት ነቢይ ነው። ወኢአምንዎ አይሁድ ከመ እውሩ ተወልደ ወርእየ ዕውር ሆኖ ተወልዶ ኋላ እንደዳነ አይሁድ አላመኑም። እስከ ጸውዑ አዝማዲሁ ለዘርእየ ዘመዶቹን ጠርተው እስኪጠይቁ ድረስ። ወተስእልዎሙ ወይቤልዎሙ ዝኑ ውእቱ ወልድክሙ ዘትብሉ ዕውሩ ተወልደ
ጠየቋቸውም እንዲህ ሲሉ እውር ሆኖ የተወለደ የምትሉት ይህ ልጃችሁ ነውን? ወለፎ እንከ ይእዜ ይሬኢ ዛሬስ እንደምን ዳነ ብለው ጠየቋቸው። ወአውስኡ አዝማዲሁ እናት አባቱም መለሱ ወይቤሉ ነአምር ከመ ዝንቱ ውእቱ ወልድነ ልጃችን ይህ እንደሆነ ወከመሂ እውሩ ተወልደ እውር ሁኖም እንደተወለደ እናውቃለን አሉ። ወይእዜሰ ዘከመ እፎ ይሬኢ ዛሬ ግን እንደምን እንደዳነ አው መኑ ከሰቶ አዕይንቲሁ ይነአምር ማንም ዓይኑን እንዳዳነው አናውቅም። ኪያሁ ተሳአልዎ እርሱን ጠይቁት እስመ ልሂቅ ውእቱ አዋቂ ነውና ወይክል ተናግሮ ለርእሱ ለመናገር በቅቷል። ወዘንተ ይቤሉ አዝማዲሁ እስመ ይፈርህዎሙ ለአይሁድ አባት እናቱ አይሁድን ስለፈሩ ይህን ተናገሩ። እስመ አዘዙ አይሁድ ለእመቦ ዘአምነ ቦቱ ከመ ውእቱ ክርስቶስ ይሰደድ ምኵራብ ክርስቶስ እንደሆነ ያመነበት ሰው ቢኖር ከምኵራብ ይለይ ብለው አዋጅ ነግረው ነበርና። ወበእንተ ዝንቱ ይቤሉ አዝማዲሁ ልሂቅ ውእቱ ሎቱ ተሰአልዎ ስለዚህ አባት እናቱ አዋቂ ነው ለመናገር ይችላል እርሱን ጠይቁት አሉ። ወፀውዕዎ ዳግመ ለውእቱ ብእሲ እውር ሁለተኛም ያን እውር የነበረውን ሰው ጠሩት። ሁር ሀብ ስብሐተ ለእግዚአብሔር ይህ ሰው አላዳነህም እግዚአብሔር ነውና ያዳነህ ሂደህ እግዚአብሔርን አመስግን። ንሕነሰ ነአምር ከመ ኃጥእ ውእቱ ዝብእሲ ይህ ሰው ግን ኃጥእ እንደሆነ እኛ እናውቃለን። ወአውስአ ውእቱ ብእሲ እውር ያም ሰው መለሰ ወይቤሎሙ አንሰ ኢየአምር ከመ ኃጥእ ውእቱ እኔ ኃጥእ መሆኑን አላውቅም። ወዘንተ ባሕቱ አአምር ከመ እውር አነ እውር ሁኜ እንደተወለድሁ ወይእዜኒ እሬኢ ዛሬ እንደዳንሁ እንዳየሁ ይህን ብቻ አውቃለሁ እንጂ። ወይቤልዎ ካይበ ምንተ ገብረ ለከ ለቀረበው ካይበ አለ ሁለተኛ ምን አደረገልህ? ወፎ ከሰተከ አዕይንቲከ ዓይንህንስ እንደምን አዳነህ አሉት። ባወሳ ወይቤሎሙ ነገርኩክሙሂ ዳእሙ ወይትሰምዑ ወይተአምኑኒ አትሰሙኝም አታምኑኝም እንጂ እኔስ ነገርኋችሁ። ምንተ እንከ ትፈቅዱ ካይበ ትስምዑ ሁለተኛ ምን ልትሰሙ ትወዳላችሁ? አንትሙኒ አርዳኢሆሙ ትኩኑ ትፈቅዱ እናንተም የእሱ ደቀ መዛሙርት ልትሆኑ ትወዳላችሁን? አላቸው። ወፀአልዎ የእውር ስድብ ሰደቡት። አንባሳ እውር ብለው አንድም ሌላ ስድብ ሰደቡት። ወይቤልዎ አንተ ኩን ረድኦ ሎቱ አንተ ለእርሱ ደቀ መዝሙር ሁነው ወንሕነ አርዳኢሁ ለሙሴ ንሕነ እኛስ የሙሴ ደቀ መዛሙርት ነን። ወንሕነ ነአምር ከመ ለሙሴ ተናገሮ እግዚአብሔር ገጸ በገጽ ሙሴን ቃል ለቃል እንደተነጋገረው እናውቃለን። ወለዝንቱሰ ይነአምሮ ላዕሌ ውእቱ ይህን ግን ከወዴትም እንደመጣ አናውቀውም አሉ። ወአውስአ ውእቱ ብእሲ ያም ሰው መለሰ ወይቤሎሙ አዲ በዝንቱ ጥቀ መልክዕ ውእቱ ዘይተአምርዎ አንትሙ እማይቴ ውእቱ ወከሰተኒ አዕይንትየ ቢሆን ተአምራቱን አይቶ ማመን ይገባ ነበር። በዝንቱ ተአምራቱን አይታችሁ ባለማመናችሁ ላይ ዓይኔን ያዳነኝን ከየትም እንደመጣ የማታውቁትን ኃጥእ ነው ማለታችሁ እጅግ ድንቅ ነው። አንድም ተመራምሮ አውቆ ማመን ይገባ ነበር። ተመራምራችሁ ባለማመናችሁ ላይ
እኔን ያዳነኝን ከወዴትም እንደመጣ የማታውቁትን ኃጥእ ነው ማለታችሁ እጅግ ድንቅ ነው። ወንሕነሰ ነአምር ባሕቱ ከመ ለኃጥኣን ኢይሰምዖሙ እግዚአብሔር። እኛስ ኃጥኣኑ እግዚአብሔር እንዳይቀበላቸው እናውቃለን። እመኒ አብዛሕክሙ ምህላክሙ ኢይሰምዓክሙ እግዚአብሔር እስመ ደም ምሉእ ውስተ እደዊክሙ እንዲል ዘእንበለ ዘይፈርሆ ለፈራሂ ወለዘይገብር ፈቃዶ ሎቱ ይሰምዖ። የሚፈራውን ፈቃዱን የሚሰራውን ይሰማዋል እንጂ። ወሀሎ አሐዱ ብእሲ ጻድቅ ወፈራሄ እግዚአብሔር ወረከብክዎ ለዳዊት ገብርየ ብእስየ ምእመነ ዘከመ ልብየ እንዲል ግሙራ ኢተሰርጻ እምአመ ተፈጥረ ዓለም ከመቦ ዘእውሩ ተወልደ ወተከስተ አዕይንቲሁ። ዓለም ከተፈጠረ ጀምሮ እውር ሆኖ የተወለደ ኋላ ዓይኑ ያየ ከቶ ተሰምቶም አያውቅም። ይህ ሰው ትውልዱ ከእስራኤል ነው ያሉ እንደሆነ ተወልደን ከአሕዛብ ነው። ይህ ሰው ትውልዱ ከእስራኤል ነው ያሉ እንደሆን ተወልደን ከአሕዛብ ነው ቢሉ ተከስተን ይሻል። ከብዛት አንድ አይታጣምና። ሶበሰ ኢኮነ እምኀበ እግዚአብሔር ዝንቱ ብእሲ እምኢክሂለ ገቢረ ወኢምንተኒ። ይህ ሰው ደግ ባይሆንስ ተአምራት ማድረግ ባልተቻለውም ነበር። ወአውስኡ አይሁድ ወይቤልዎ ዘለሊከ በኃጢአትከ ተወለድከ አንተሁ ትሜህረነ ለነ። ዘኩነኔ ቀደሞ ባዮች ናቸውና የኋላ ኃጢአትህን አውቆ እውር አድርጎ ቢፈጥርህ አንተ ለእኛ ታስተምራለህን? አሉት። ወሰደድዎ ወአውፅእዎ አባ ከምኵራብ አወጡት፣ ከሰው ለዩት። ወሰምዐ እግዚእ ኢየሱስ ከመ አውፅእዎ አባ ከምኵራብ እንዳወጡት ከሰው እንደለዩት ጌታ ሰምቶ ወረከቦ አገኘው። እኒያ ቢለዩአችሁ እኔ አልለያችሁም ሲል ወይቤሎ ታምንሁ አንተ በወልደ እግዚአብሔር አንተ በእግዚአብሔር ልጅ ታምናለህን? አለው። ጳውሳ ውእቱ ብእሲ ያም ሰው መለሰ ወይቤሎ መኑ ውእቱ ወልደ እግዚአብሔር ከመ እመን ቦቱ አምንበት ዘንድ ወልደ እግዚአብሔር ማን ነው? አለው። ወይቤሎ እግዚእ ኢየሱስ ዘትሬእዮ ወዘይትናገር ምስሌከ ውእቱ ዝንቱ። የምታየው ካንተ ጋራ የሚነጋገረው ነው ማለት እኔ ነኝ አለው። ወይቤ ከሊሆ አመንኩ እግዚኦ አምናለሁ ብሎ አሰምቶ ተናገረ። ወሰገደ ሎቱ ሰገደለት። ወይቤሎ እግዚእ ኢየሱስ አንሰኬ መጻእኩ ለኵነኔ ዝንቱ ዓለም። እኔ በሰው መፈራረጃ ልሆን መጥቻለሁ። ላመነብኝ ልፈርድለት፣ ካላመነብኝ ልፈርድበት። ከመ እለ ይሬእዩ ይርአዩ፣ የማያዩ ያዩ ዘንድ ማለት አላዋቆች ነን የሚሉ ሐዋርያት አዋቆች የሆኑ ዘንድ ልፈርድለት ላለው። ወእለኒ ይሬእዩ ይዑሩ፣ አዋቆች ነን የሚሉ ጸሐፍት ፈሪሳውያንም አላዋቆች የሆኑ ዘንድ ልፈርድበት ላለው። ወቦ ፈሪሳውያን እለ ሀለው ምስሌሁ እለ ሰምዑ ዘንተ ወይቤልዎ እውራንኑ ንሕነኬ። ከእርሱ ጋራ ያሉ ከፈሪሳውያን ወገን ይህን ሰምተው እውራን የምትለው እኛን ነውን? አሉት። ወይቤሎሙ እግዚእ ኢየሱስ ሶበሰ እውራን አንትሙ እምኢኮነክሙ ጌጋየ። ጌታም እውራንስ ብትሆኑ ዕዳ ባልሆነባቸውም ነበር አላቸው። ነውረ ሥጋ ከመንግሥተ ሰማይ አያወጣምና። ወይእዜሰ ንዑድ ጌጋየክሙ ስሑሕ ሲል ነው። ዛሬ በደላችሁ ታውቋል። እስመ ትብሉ ንሬኢ ወኢትሬእዩ፣
እናውቃለን ትላላችሁ አታውቁምና ወእንተ ዝንቱ ኢይትሐደግ ለክሙ ጌጋይክሙ ስለዚህ ኃጢአታችሁ አይሰረይላችሁም። የዮሐንስ ወንጌል ምዕራፍ 10 አማን አማን እብለክሙ ዘይዋ እንተ አንቀጽ ውስተ አጸደ አባግዕ ወአርገ እንተ ካልእ ገጽ ሰራቂ ወፈያት ውእቱ። ስለ ሶስት ነገር ያመጣዋል። አንሰ መጻእኩ ለኵነኔ ዝንቱ ዓለም ብሎ ነበርና ለምህረትም እንደመጣ ለመጠየቅ ለዝንቱሰ ይንአምኦ ብለውት ነበርና ተየት እንደመጣ ለመጠየቅ ኄር ኖላዊ አይደለም ብለውታልና ኄር ኖላዊ እንደሆነ ለማጠየቅ አባግዕ ወዳሉበት ቦታ በበር ያልገባ አጥር ጥሶ ቅጥር አፍርሶ የገባ ሌባ ወንበዴ ነው። ወዘሰ እንተ አንቀጽ ይበውእ ኖላዊ አባግዕ ውእቱ በበር የገባ ግን ባለቤት ነው። ወልወቱሰ አጻውዒኒ ያርህቦ ለእርሱም በረኛው ይከፍትለታል። ወአባግዕኒ ይሰምዓሁ ቃሎ በጎቹም ቃሉን ይሰሙታል። ወይፄውዖን ለአባግዒሁ በበአስማቲሆን በጎችንም በየስማቸው ይጠራቸዋል። ሶሪት፣ ቆሪት፣ ቀንዲት እያለ ወያወፅኦን ወያወፍሮን ያወጣቸዋል ያሰማራቸዋል። ወሶበ አውፅኦን ወአውፈሮን የሐውር ቅድሜሆን ካወጣቸው ካሰማራቸው በኋላም በፊት በፊት ይሄድላቸዋል። ወይተልዋሁ አባግዒሁ በጎቹም ይከተሉታል። እስመ ያአምራ ቃሎ ቃሉን ያውቁታልና። ወለነኪርሰ ኢይተልዋሁ ሌላውን ግን አይከተሉትም። አላ ይጎይያ እምኔሁ ይሸሹታል እንጂ። እስመ ኢየአምራ ቃሎ ቃሉን አያውቁትምና። የአምራ ቢል የባለቤቱን ባልሆነ ምሳሌ አያስተምርም ብሎ ነበርና ብሎ እንደ ሙሴ አባግዕ አንድም አማን አማን እብለክሙ ትንቢት ተነግሮለት እግዚአብሔር አብ መስክሮለት ምዕመናን ወዳሉበት ወደዚህ ዓለም ያልመጣ ይህስ እንዳይሆን ወብየ ካልአትኒ አባግዕ እለ ይኮና እምዝንቱ አጸድ ብሎ ያመጣዋል። አጸድ የተባለች ኢየሩሳሌም ናት። ትንቢት ተነግሮለት እግዚአብሔር አብ መስክሮለት ምዕመናን ወዳሉባት ወደ ኢየሩሳሌም በመምህርነት ያልመጣ ወአርገ ትንቢት ሳይነገርለት እግዚአብሔር አብ ሳይመሰክርለት የመጣ የመምህርነት ሌባ ወንበዴ ነው። እንደ ይሁዳ ዘገሊላ እንደ ቴዎዳስ ዘግብፅ። ወዘሰ እንተ አንቀጽ ትንቢት ተነግሮለት እግዚአብሔር አብ መስክሮለት የመጣ ግን የመምህርነት ባለቤት ነው። ወልወቱሰ አባቱ ይመሰክርለታል። አንድም መጻሕፍት ዮሐንስ ተአምራት ይመሰክሩለታል። አንድም አማን እብለክሙ አሰርቱ ቃላትን ይዘው በወንጌል ያላመኑ አሰርቱ ቃላትን ሳይዙ በወንጌል እናምናለን የሚሉ ጸሐፍት የሚሉ አሰርቱ ቃላትን ሳይዙ በወንጌል እናምናለን የሚሉ ጸሐፍት ፈሪሳውያን ናቸው። ወዘሰ አሰርቱ ቃላትን ይዘው እናምናለን የሚሉ ግን ሐዋርያት ናቸው። አጻውዒኒ እኔ እቀበላቸዋለሁ። አንድም ዘይዋ ሕዋሳቱን በሰበሰበ አሰርቱ ቃላትን በያዘ በሰቂለ ሕሊና በነቂሐ ልቡና በሆነ የማያድር ሰይጣን ነው። ወዘሰ እንተ አንቀጽ ሕዋሳቱን በሰበሰበ አሰርቱ ቃላትን በያዘ በሰቂለ ሕሊና በነቂሐ ልቡና በሆነ የሚያድር ግን መንፈስ ቅዱስ ነው።
አጣዊኒ አእምሮ ይመሰክርለታል። አንድም ዘይዋህ በምክረ ካህን በፈቃደ ካህን የማይኖር በምክረ ርሱ በፈቃደ ርሱ የሚኖር ኃጥእ ነው። ወዘሰ በምክረ ካህን በፈቃደ ካህን የሚኖር ግን ጻድቅ ነው። አጻዊኔ በዕለተ ምጽአት እቀበለዋለሁ። ወአባግዕኒ ሐዋርያት ትምህርቱን ይቀበሉታል። ወይፄውዖን ሐዋርያት ሰብአ አርድእት እያለ አንድም ስምዖንን ጴጥሮስ፣ ልብድዮስን ታዴዎስ፣ ዲዲሞስን ቶማስ እያለ ይጠራቸዋል። ያወጽኦን ወያወፍሮን ዘኢጾረ መስቀለ ሞትየ ባኡ እንደ ጠባብ አንቀጽ እያለ ያስተምራቸዋል። ወሶበ አውፈሮን ካስተማራቸው በኋላም ይሰቀልላቸዋል። ወይተልዋሁ እርሱን አብነት አድርገው መከራ ይቀበላሉ፣ በመከራ ይመስሉታል። እስመ የአምራ ትምህርቱን ተቀብለውታልና። ወለነኪርሰ የመምህርነት ሌባ ወንበዴውን ግን አብነት አያደርጉትም፣ አይመስሉትም። አላ ይጎይያ ይነቅፉታል እንጂ። እስመ ኢየአምራ ትምህርቱን አይቀበሉትምና። ኢየአምራ ቢል ለላይኛው። ወዘንተ ምሳሌ ቤሎሙ እግዚእ ኢየሱስ ጌታችን ኢየሱስ ክርስቶስ ይህን ምሳሌ ነገራቸው። ወእሙንቱሰ ኢያእመሩ ዘይቤሎሙ እነሱ ግን ኖላዊ የተባለ እርሱ አባግዕ የተባሉ እርሳቸው እንደሆኑ አላወቁም። ወካዕበ ይቤሎሙ እግዚእ ኢየሱስ አማን አማን እብለክሙ አነ ውእቱ አንቀጸ አባግዕ። ዳግመኛ ጌታችን ኢየሱስ ክርስቶስ የበጎች ደጅ የበጎች በር እኔ ነኝ አላቸው። ኩሎሙ እለ መጹ እምቅድሜየ ሰረቅ ወጉህልያ እሙንቱ ከኔ አስቀድሞ የመጡ ሁሉ የመምህርነት ሌባ ወንበዴ ናቸው። እንደ ይሁዳ ዘገሊላ እንደ ቴዎዳስ ዘግብፅ። ወባሕቱ ኢይሰምዓሆሙ አባግዕ ነገር ግን አባግዕ ምዕመናን አይቀበሏቸውም። አነ ውእቱ አንቀጸ አባግዕ ዘበአማን ዘበአማን ለማለት ደገመው። እውነተኛ በር እውነተኛ ደጅ እኔ ነኝ። ዘወአ ብእሲ እንተ ኀቤየ ይድህን በእኔ በኩል የገባ ማለት በእኔ ያመነ ሰው ከክህደት ይድናል። ወይበውእ ወደ ሃይማኖት ይገባል። ወይወፅእ ስራ ለመስራት ይወጣል። ወይረክብ ምርአየ መሰማሪያም ያገኛል ማለት እሳቱን ስለቱን መስቀሉን ያገኛል። አንድም እኔን አብነት ያደረገ ይድህን ከፍዳ ይድናል። ወይበውእ ወደ ወንጌል ይገባል። ወይወፅእ ለማስተማር ይወጣል። ወይረክብ ምርአየ ጉባኤን ያገኛል። አንድም መራእየ ምዕመናንን አንድም እኔን በኩር ያደረገ ይድህን ከፍዳ ይድናል። ወይወፅእ ከፈቃደ ሥጋ ይወጣል። ወይበውእ ወደ ፈቃደ ነፍስ ይገባል። ወይረክብ ክብረ ሥጋን ክብረ ነፍስን ያገኛል። መንግሥተ ሰማይን ይወርሳል። ወሰራጭሰ ኢይመጽእ ዘእንበለ ከመ ይስረቅ ወይጥባህ ወያህጉል ሌባ ግን ሊጎዳ ነው እንጂ ሊጠቅም ሊያጠፋ ነው እንጂ ሊያለማ አይመጣም። አንድም የመምህርነት ሌባ ወንበዴ ግን ሊጎዳ ነው እንጂ ሊጠቅም ሊያጠፋ ነው እንጂ ሊያለማ አይመጣም። ወአንሰኬ መጻእኩ ከመ ይርከቡ ሕይወተ ዘላለም እኔ ግን የዘላለም ደህንነትን ያገኙ ዘንድ ሰው ሆንኩ፣ በመምህርነት መጣሁ። ወፈድፋደ ይርከቡ በነፍስ በሥጋ ለማለት ደገመው ይበዛላቸው ዘንድ። አነ ውእቱ ኖላዊ ኄር ቸር ጠባቂ እኔ ነኝ። ወኖላዊሰ ኄር ይሜቱ ነፍሶ ቤዛ አባግዒሁ ባለቤት ለበጎቹ ቤዛ ሰውነቱን አሳልፎ ይሰጣል። ወአሳብሰ ዘኢኮነ ኖላውየ ወዘኢኮነ አባግዕ ዘዚአሁ ሶበ ይሬኢ ተኵላ እንዘ ይመጽእ ይጐይይ
ወየሐድጎን ለአባግዒሁ አባግዕ ገንዘቦቹ ያይደሉ ጠባቂ ያይደለ ምንደኛ ግን ተኩላ ሲመጣ ባየ ጊዜ አባግዕን ጥሏቸው ይሸሻል። ወእምዝ ይመጽእ ወይመስጦን ተኩላ ከዚህ በኋላ ተኩላ መጥቶ ይነጥቃቸዋል። ወይዘርዎን ለአባግዕ በጎችን ይበትናቸዋል። ወአሳብሰ ይጎይ ምንደኛ ግን ይሸሻል። እስመ ሐሳብ ውእቱ ምንደኛ ነውና። ወኢያሐዝኖ በእንተ አባግዕ የበጎቹም ጥፋት አያሳዝነውም። አንድም ወኖላዊሰ ኄር እውነተኛ መምህር የምሆን እኔ ለምእመናን ቤዛ ራሴን ለሕማም ለሞት አሳልፌ እሰጣለሁ። ወአሳብሰ ምእመናን ወገኖቹ ያይደሉ ሐሰተኛ መምህር ግን መናፍቅ ጳጳስ አላዊ ንጉሥ በተነሳ ጊዜ ይክዳል። ወይሐድግ ምእመናንን አሳልፎ ይሰጣቸዋል እንደ ፎላ ቀሲስ። ወይመስጦን ይጥላቸዋል። ወይዘርዎን አገር አስጥሎ ይሰዳቸዋል። ወአሳብሰ ሐሰተኛው መምህር ግን ይክዳል። እስመ ሐሳዊ ውእቱ ሐሰተኛ ነውና። ወኢያሐዝኖ የምእመናን ጥፋት አያሳዝነውምና። አነ ውእቱ ኖላዊ ኄር ቸር ጠባቂ እውነተኛ መምህር እኔ ነኝ። ወአአምር ዘዚአየ መርኤትየ በጎችን አውቃቸዋለሁ ለምእመናን እሞትላቸዋለሁ። ወየአምራኒ መራእይየ ያውቁኛል ማለት እኔን አብነት አድርገው ምእመናን መከራ ይቀበላሉ። ወበከመ የአምረኒ አብ ሙት ተሰቀል እንዳለኝ አነኒ አአምሮ ለአብ እኔም ልሞት ልሰቀል እንደመጣሁ እቤቱ ነፍስየ ቤዛ አባግዕየ ለምእመናን ቤዛ ለሕማም ለሞት አሳልፌ ሰውነቴን እሰጣለሁ። ወብየ ካልአትኒ አባግዕ እለ ኢኮና እምዝንቱ አጸድ በዚህ ቦታ የሌሉ ሌሎች በጎች አሉኝ። በኢየሩሳሌም የሌሉ በአራቱ ማዕዘን ያሉ ሌሎች አሉኝ። ወኪያሆንሂ ሀለወኒ አንጽሖን ዝየ ወደዚህ አመጣቸው ዘንድ ማለት እነርሱንም በሃይማኖት አንድ አደርጋቸው ዘንድ አለኝ። አጽንዖን ይላል አስተምራቸው ዘንድ። ወይሰምዓኒ ቃልየ ትምህርቴን ይቀበሉኛል። ወይከውና አሐደ መርኤተ ለአሐዱ ኖላዊ ለአንድ ጠባቂ መንጎች ይሆናሉ። ለአንድ ለክርስቶስ አካል ብልት ለአንድ ኤጲስቆጶስ ማህበር ቤተሰብ ይሆናሉ። ወበእንተዝ ያፈቅረኒ አብ እስመ አነ እሜቱ ነፍስየ ቤዛ አባግዕየ ከመ ካዕበ አንሥአ። ዳግመኛም አስነሳት ዘንድ ሰውነቴን ለሕማም ለሞት አሳልፌ እሰጣለሁና ስለዚህ አብ ይወደኛል። ያልተካከለ ትንሣኤውን ለሞቱ ካዕበ አለ። አንድም እየተካከለ ነው። በሕይወት ለመኖሩ ትንሣኤውን ካዕበ አለ። ወአልቦ ዘየሐይደንያ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም። አላ ለልየ እሜጥዋ በፈቃድየ እኔ ወድጄ እለያታለሁ እንጂ። እስመ ብውህ ሊተ እመጥዋ ነፍሴን ከሥጋዬ እለያት ዘንድ ይገባኛልና። አንብራሂ ነፍሴን ከሥጋዬ ለይቼ በገነት ወሲማ ሥጋዬን ከነፍሴ ለይቼ በመቃብር አኖራት ዘንድ። ወብውህ ሊተ ካዕበ አንሥአ ደግሞም አስነሳት ዘንድ ይቻለኛል። አንድም አንምራ ሥጋዬን በመስቀል እስኪማ በመቃብር አንሥአ በትንሣኤ። አንድም ሥጋዬን ከነፍሴ ለይቼ ሥጋዬን በመቃብር ነፍሴን በገነት አንሥአ በትንሣኤ። አንድም አንብራሂ ነፍሴን ከሥጋዬ ለይቼ በገነት ሥጋዬን ከነፍሴ ለይቼ በመቃብር ወአንሥአ በትንሣኤ። ወሲማ በዕርገት በየማነ አብ በዘባነ ኪሩብ። ወዘንተ ትእዛዘ ነሣእኩ እምኀበ አቡየ አዋህዶ ማስነሳትን ከአባቴ ገንዘብ አደረግኩ።
ወተናፈቁ እንከ ካይበ አይሁድ በበይናቲሆሙ በእንተ ዝንቱ ነገር። ስለዚህ ነገር አይሁድ ዳግመኛ ተለያዩ። ኃጥእ ነው ጻድቅ ነው በማለት ተለያይተው ነበርና። ወይቤሉ ብዙኃን እምኔሆሙ ጋኔን አሐዞ ወየዐብድ ምንትኑ ታጸምዕዎ ሎቱ ስብሐት። ከእነርሳቸው ወገን ብዙዎቹ ጋኔን አድሮበት አእምሮውን ይነሳዋል ለምን ትሰሙታላችሁ አሉ። ወቦ እለ ይቤሉ ዝንቱ ነገር ኢኮነ ዘጋኔን፣ ይህ ነገር ጋኔን ያደረበት አይደለም። ዘጋኔንኑ ይክል አህይወ ዘጋኔንኑ ይክል አህይወ ከሲታይንቲሆሙ ለዕውራን። ጋኔን የዕውራንን ዓይን ይከፍት ዘንድ ይችላልን ያሉም አሉ። ወኮነ በውእቱ መዋዕል ሐድስ ወህንጸታ ለኢየሩሳሌም፣ የኢየሩሳሌም ሕንፃ መታደሻ በዚያ ወራት ነበር። ወክረምቱ ውእቱ ማንሻ፣ አንድም የኢየሩሳሌም ሕንፃ መታደሻ ወራት ክረምት ነበር። አንድም አመ መርቅሃ ይላል። የኢየሩሳሌም ሕንፃ መታደሻ የኢየሩሳሌም ሕንፃ መታደሻ ጊዜ ክረምት ነበር። ደቆሙ በመርቅሁ እንዲል ክህነት ከምስፍና አንድ አድርጎ ይዞ የሚኖር አልዓዛር የሚባል አንድ ሰው ነበር። የእህቶቹ ልጆች ስምዖን፣ አልፍሞስ፣ ነባልስ ይባላሉ። ሹመት በተራ ሥጋ በገበታ ሹመት በተርታ ሥጋ በገበታ እንዲሉ ፈንታችንን ሹመን አሉት። እኔ ከእግዚአብሔር አግኝቼ በእግዚአብሔር ፈቃድ ነው የተሾምኩት። ሕዝቡን አስፈቅዳችሁ ተሾሙት አላቸው። ሕዝቡን ሊያማክሯቸው አባታችን ምን ብሎን አሏቸው። ጽርዕ ወርደው ከአንጢአኮስ ዘንድ ነገር ሰሩ። የዳዊት የሰሎሞን አገር መንግስት ጠፍቶባቸዋል፣ መጥተህ አትገዛንም አሉት። ለጊዜው ፈጣሪያችሁ ኃያል ነው፣ አምባችሁ ጽኑ ነው፣ አይሆንልኝም አላቸው። ይህስ አይቸግርም፣ እንደ አባቴ እንደ እስክንድር በኦሪት አምናለሁ፣ መሥዋዕተ በግ እሰዋለሁ፣ ለስዕለ ኪሩብ እሰግዳለሁ፣ አነጥፋለሁ፣ እጋርዳለሁ ብለህ ግባ፣ ከዚህ በኋላ የወደድከውን ታደርጋለህ ብለው መክረው መጥተው እናንተ ሹመት ብትነሱን ክፉ አናደርግም ብለን ጽርዕ ወርደን አንጢአኮስን ያህል ሰው አሳምነን እንደ እስክንድር በኦሪት እንዲያምን መሥዋዕተ በግ እንዲሰዋ ለስዕለ ኪሩብ እንዲሰግድ አድርገን መጣን አሉ። እመሰ አማን ጽድቀ ትነቡ አሏቸው። የእስራኤልን በዓል ሁሉ ያውቀዋልና መጥቶ ሰፈረ፣ አግቡኝ አለ። ሕጋችን ይብዓ ሞዓባዊ ወአሞናዊ ትላለች፣ አይሆንም አሉት። አያችሁ በእግዚአብሔር አማኒ ሲከለክሉበት አንጢአኮስን ያህል ንጉሥ እንዲህ ሲል እያሉ እየዞሩ ይለፉ ጀመር። ይግባ ባዩ በዛ፣ አንተ ብቻህን ግባ አሉት። የጦር ነገር አይነተኛው ከገባ አይቀርምና ፊታውራሪ ቀኛዝማች ግራዝማች እያለ አጠፋቸው። እስራኤል 12,000 ነበሩ፣ እኛ 24,000 ሆኑ። አልዓዛርን አንተ በግ ሰውተህ ብላ፣ ለሕዝቡ እሪያ ሰውተህ አብላልኝ፣ አንተ ለስዕለ ኪሩብ ስገድ፣ ሕዝቡን ለስዕለ ፀሐይ አሰግድልኝ አለው። ፈጣሪዬ ለጥባት አብነት ቢያደርገኝ ለፍርሃት፣ ለሃይማኖት አብነት ቢያደርገኝ ለክህደት አብነት አልሆንም አለው። ሰባት ለክህነት የበቁ ልጆች ነበሩት። ከፊቱ በሰይፍ አስመትቷቸዋል። ሚስቱን በክፎቿ አሰቅሏታል። እሱንም ሻሽ በሰም ጠምቶ ከራሱ እስከ እግሩ ሸፍኖ የብረት ምጣድ አግሎ በራሱ ደፋበት፣ ተንተክትኮ ሙቷል። በዚህ ጊዜ 4,000 ሞቱ።
4ቱ እልፍ ተማረኩ። 4ቱን እልፍ ይሁዳ መቅብያዊ ቅጽር አፍርሶ ይዟቸው ወጥቷል። 3 ዓመት ከመንፈቅ ኑረው ይመለሱ። የምስራቁ ከምዕራብ የምዕራቡ ከምስራቅ ዞሮ የቀኙን ወደ ግራ የግራውን ወደ ቀኝ አድርጎ በግ በሰዉበት እሪያ ሰውቶበት ስለ ኪሩብ ባቆሙበት ስለ ፀሐይ ያቆሙበት አገኙት። ህልዳና የምትባል ነቢይት ነበረች። ሄደው እንዲህ ሆኖ አገኘነው እንደምን እናድርግ አሏት። አርጋችሁ ጥላችሁ ያን ደልድላችሁ እሪያ በሰዉበት በግ ሰዉበት፣ ስለ ፀሐይ ባቆሙበት ስለ ኪሩብ አቆሙበት ብላቸዋለች። ይህ ሲያያዝ ከጌታችን ከኢየሱስ ክርስቶስ ደርሷል። ወአንሶ ሰው እግዚ ኢየሱስ በቤተ መቅደስ በህዋረ ሰሎሞን በሰራው በብረት መደብ በቤተ መቅደስ ወለል ተመላለሰ። አንድም በአምስቱ በስድስቱ በሰባቱ ቆመበሲ ተመላለሰ። ወአገትዎ አይሁድ ወይቤልዎ እስከ ማእዜኑ ታመነድበነ ነፍሰነ። አይሁድ ከበው ይዘው እስከ መቼ ሰውነታችንን ታስጨንቀናለህ? ትነስአነ ይላል። እስከ መቼ ድረስ ስታሰቅቀን ትኖራለህ? ለማንተሁ ክርስቶስ ንግረነ ገሃደ። ክርስቶስ አንተ እንደሆንክ ገልጠህ ንገረን። ዋውሳ እግዚ ኢየሱስ ጌታችን ኢየሱስ ክርስቶስም መለሰ ወይቤሎሙ ነገርኩክሙ እኔስ ነገርኳችሁ ወኢትአምኑኒ ወኢትሰምዑኒ አትቀበሉኝም እንጂ። ግብር ዘገብር አነ በስመ አቡየ ውእቱ ሰማዕትየ። ግብር ማንሻ አንድም እኔ ብነግራችሁ ባትቀበሉኝ በአባቴ ስም የምሰራው ስራ ምስክሬ ነው። ወአንትሙሰ ኢተአምኑኒ እናንተ ግን አትቀበሉኝም። እስመ ኢኮንክሙ እምናባግዕየ ከምዕመናን ወገን አይደላችሁምና በከመ እቤለክሙ ከምዕመናን ወገን አይደላችሁም ብዬ እንደነገርኳችሁ። አንድም ወአንትሙሰ ከምዕመናን ወገን አይደላችሁምና ትምህርቴን አትቀበሉኝም። አባግዕየሰ እሊአየ ይሰምዓኒ ቃልየ። ወገኖች ምዕመናን ትምህርቴን ይቀበሉኛል ብዬ እንደነገርኳችሁ ይሰምዓኒ ብለህ ሰር። ዋነሂ አእምሮን እኔም አውቃቸዋለሁ ማለት እሞትላቸዋለሁ። ወይታደዋኒ እማንቱ ድህሬየ እርሳቸውም እኔን አብነት አድርገው መከራ ይቀበላሉ። ወአነሂ እሆን ሕይወተ ዘለዓለም እኔም የዘላለም ሕይወትን እሰጣቸዋለሁ። የማታል መንግሥተ ሰማያትን አወርሳቸዋለሁ። ወኢይትሐጐላ ለዓለም በዘላለም ጉዳት አያገኛቸውም። ወአልቦ ዘያሃይደንዮን እምኔየ ከኔ አንድነት የሚለያቸው የለም። እስመ አቡየ ዘወሀበኒዮ ውእቱ የዐቢ እምኩሉ። እርሳቸውን የሰጠኝ አባቴ ከሁሉ ይበልጣል ማለት የባሕርይ አምላክ ነው። ወአልቦ ዘይክል ሀይደ ወመሲጠ እምኔሁ ለአቡየ። ከአባቴ እጅ የነጥቃቸው ዘንድ ማለት እዱ መዝራዕቱ ከተባልሁ ከኔ አንድነት የሚለያቸው የለም። አነ ወአብ አሐዱ ንሕነ እኔና አባቴ አንድ ነን በስልጣን በብርሃን በቅዳሴ። እስመ ስብሐተ አብ ስብሐተ ወልድ ወስብሐተ መንፈስ ቅዱስ እንዲል። ወነስኩ እብነ ካይበ አይሁድ ከመ ይውግርዎ። ዳግመኛ ሊጣሉት ደንጊያ አነሱ። ፈረንጅ አነ ወአብ አሐዱ ንሕነ ያለውን ሀዳሪ አብ ያበየኒ ያለውን ማኅደር ነው ይላል። ወነሱ እብነ ከመ ይውግርዎ ባለው ይረታል። ወአውሳ እግዚ ኢየሱስ ጌታም መለሰ ወይቤሎሙ ብዙኃ ግብረ ሰናየ አርአይኩክሙ ዘእምኀበ አቡየ። ከአባቴ በሕልውና ያገኘሁትን ብዙ ትምህርት አስተማርኋችሁ፣ ብዙ ትሩፋት ሠራሁላቸው፣ ብዙ ተአምራት አደረግኩላቸው። በአይ ግብር እምኔሆሙ ትውየግሩኒ ከሦስቱ በማናቸው
ልትጣሉ ትፈልጋላችሁ አላቸው። ወአውስኡ አይሁድም መለሱ ወይቤልዎ በእንተ ሰናይሰ ግብርከ ኢንውየግረከ በትሩፋትህስ በተአምራትህስ አንጣላህም ወባሕቱ በእንተ ስርፈትከ በትምህርትህ ነው እንጂ። እስመ እንዘ ሰብእ አንተ እግዚአብሔርሃ ትሬሲ ርእሰከ ሰው ስትሆን አምላክ ነኝ ብለህ ታስተምራለህና። ወአውሳ እግዚእ ኢየሱስ ጌታችን ኢየሱስ ክርስቶስም መለሰ ወይቤሎሙ አኮኑ ስሑብ ውስተ ኦሪትክሙ አንሰ እብየ አማልክት አንትሙ እኔ አማልክት ናችሁ አልክ የሚል በኦሪታችሁ ተጽፎ የለምን አላቸው። ይህንማ ዳዊት አይደለም የተናገረው ስለምን ኦሪት አለው ቢሉ መጻሕፍተ ሐዲሳትን በመክብባቸው ወንጌል እንዲላቸው መጻሕፍተ ብሉያትንም በመክብባቸው ኦሪት ይላቸዋልና። ሰማይነ ውስተ ኦሪት ከመ ለዓለም ይነብር ክርስቶስ እንዳለ ዳንኤልን ኦሪት ብልዋ ወውስተ ኦሪትኒ ይብል በካልእ ልሳኑ ወበካልእ ከናፍር እትናገሮሙ ለዝህ ሕዝብ እንዳለ ኢሳይያስን ኦሪት ብልዋ ወሶበ ለእልክቱ አማልክት ይቤሎሙ እለ አስተርአየ ወኮነ ቃለ እግዚአብሔር ሀቤሆሙ ቃለ እግዚአብሔር ያደረባቸውን ቃለ እግዚአብሔር የተገለጸላቸውን እኒያን አማልክት ናቸው ካሏቸው አማልክት እንደሆኑ ከተናገሩላቸው ወይትከሀል ይትነሰት ወይትሐሰው ቃለ መጻሕፍት መጽሐፍ የተናገረው አይፈርስም አይታበልም። ዘቀደሶ አብ ወፈነወ ውስተ ዓለም እፎ እንከ ትብሉኒ ትጸርፍ ለእመ አብየለክሙ ወልደ እግዚአብሔር አነ ልኮ ያዋሃደኝ እኔ አምላክ ነኝ ብላችሁ ትሳደባለህ ለምን ትሉኛላችሁ? ወመሰ ይገብር ግብሮ ለአቡየ ኢትእመኑ ብየ የአባቴን ስራ ካልሰራው ልትቀበሉኝ አይገባም። ወመሰ እገብር ግብሮ ለእመኪያየ ያመንኩ ለግብርየ እመኑ የአባቴን ስራ ግን ከሰራው ሰውነቴን አይታችሁ ባታምኑ ስራዬን አይታችሁ እመኑ። ይህን ስራ አምላክ ሰው ሆኖ ቢሰራው ነው እንጂ ሩቅ ብእሲ ይህን አይሰራውም ብላችሁ ከመ ታእምሩ ወትጠይቁ ከመ አነ በአብ ወአብ ብየ እኔ በአባቴ አባቴ በእኔ ህልው እንደሆነ ታውቁ ትረዱ ዘንድ። ወፈቀዱ አይሁድ ካይበ ከመ ይአሐዝዎ ዳግመኛ አይሁድ ሊይዙት ወደዱ። ወአምሰጠ እምኔሆሙ አልተያዘም። ወአምሰጠ ዳዊት ውስተ እደ ሎፍሊ እንዲል ወሖረ ካይበ ማይዶተ ዮርዳኖስ ብሔረ ሀበ አጥመቀ ዮሐንስ ቀድሞ ያጠምቅበት ወደ ነበረ ወደ ዮርዳኖስ ጋር ዳግመኛ ሄደ። ወነበረ ህየ ከዚያም ተቀመጠ። ወብዙኃን እለ ሖሩ ሀቤሁ ብዙ ሰዎችን ወደ እርሱ ሄዱ። ወይቤሉ ዮሐንስ አልቦ ዘገብረ ለነ ተአምረ ወይምንተኒ ዮሐንስ ምን የሰራልን ተአምራት የለም። ወዛልቱ ኩሉ ዘይቤ ዮሐንስ በእንተ ዝብእሲ እሙነ ኮነ ዮሐንስ ስለዚህ ሰው የተናገረው ነገር እውነት ሆነ እንጂ። ቦታውን ቢያዩት ትዝ ብሏቸው አንድም ከራሳቸው አንቅተው ወብዙኃን እለ አምኑ ቦቱ በዚያም ያመኑበት ብዙ ናቸው። የዮሐንስ ወንጌል ምዕራፍ 11 ወሃሎ አሐዱ ብእሲ ዘይደውይ ዘስሙ አልዓዛር በቢታንያ ዘሀገረ ማርያ ወማረታ አነ ወአብ አሐዱ ንሕነ ብሎ ነበርና ነገሩን በስራው ለማስረዳት ያመጣዋል።
እስመ ስምዐ ቃላቲሁ ምግባሩ ውእቱ እንዲል የማርታ አገር በምትሆን በቢታንያ የታመነ አልዓዛር የሚባል ሰው ታሞ ነበር። ከሞተ ብሎ ለሙት የለው መብት እንዲሉ አንድም አባታቸው ለሙቅ ለመቀነት ይሁናችሁ ብሎ ለይቶ ሰጥቷቸው ነበርና፣ አንድም በአባት አይገናኙምና ዘሀገረ ማርያ ወማርታ አለ። ወማርያሰ ይእቲ እንተ ቀብአቶ እፍረተ ለእግዚእነ። ማርያ ግን ጌታን ሽቱ የቀባችው ናት። ወመዝመዘት እገሪሁ በስዕርታ እግሩን በጠጉሯ ያበሰችው ናት። ወእኹሃ ላቲ አልዓዛር ይደዊ ወንድሟ አልዓዛር ታሞ ነበር። ወለአካ አሃቲሁ ሀበ እግዚእ ኢየሱስ እንዘ ይብላ እግዚእነ ናሁ ዘታፈቅር ይደዊ። ጌታ ሆይ ወዳጅህ ታሟል ብለው ወደ ጌታ ላኩ። ወሰሚዖ እግዚእ ኢየሱስ ይቤ ዝንቱ ደዌ ኢኮነ ለሞት። ጌታም እንደ ታመመ ሰምቶ በሰማ ጊዜ ይህ ደዌ ለሞት የሚያበቃ አይደለም፣ አንድም ሙቶ ሊቀር አይደለም። አላ በእንተ ስብሐተ እግዚአብሔር በልጁ ህልው ሁኖ እርሱን አስነስቶ የእግዚአብሔር አብ ጌትነቱ ይገለጥ ዘንድ ነው እንጂ። ወከመ ይሰባህ ወልድ እግዚአብሔር ወከመ ይሰባህ ወልደ እግዚአብሔር በእንቲአሁ የእግዚአብሔር ልጅ እርሱን አስነስቶ በጌትነት ይገለጥ ዘንድ ነው እንጂ። ወያፈቅሮን እግዚእ ኢየሱስ ለማርያ ወለማርታ እህተ አልዓዛር ወያፈቅሮን እግዚእ ኢየሱስ ለማርያ ወለማርታ እህታ ወለአልዓዛር። ማርያና ማርታን አልዓዛርንም ጌታ የፍጹማን ፍቅር ይወዳቸው ነበር። ወሶበ ሰምዐ ከመ ይደዊ ነበረ ህየ ሀበ ሀለወ ብሔረ ሰኑየ መዋዕለ። እንደ ታመመ ሰምቶ ካለበት ቦታ 2 ቀን ተቀመጠ። ረቡዕ ይሞታል፣ ገስግሰው ገብተው ይነግሩታል። ረቡዕ 1 ሐሙስ 2 ዓርብ ቀርቦ አድሮ ቅዳሜ ገብቶ ያስነሳዋል። አንድም ረቡዕ ተሸኝተው አድረው ሐሙስ ገቡ። ሐሙስ 1 ዓርብ 2 ቅዳሜ ካለበት ገስግሶ ገብቶ ያስነሳዋል። ወእምዝ ይቤሎሙ ለአርዳኢሁ ንዑ ንሑር ብሔረ ይሁዳ ካይበ። ከዚህ በኋላ ደቀ መዛሙርቱን ወደ ይሁዳ እንሂድ አላቸው። ወይቤልዎ አርዳኢሁ ረዲ ይእዜ የሐስሱ አይሁድ ይውግሩከ። ደቀ መዛሙርቱን ማሩት፣ አይሁድ ሊወግሩህ ይሹህ ነበር። ወካይበ ትፈቅድ ኀቤረ ህዬ። ዳግመኛ ልትሄድ እንደምን ትወዳለህ? እንደምን ልሂድ ትላለህ? አሉት አዝነውለት። አንድም ለራሳቸው ፈርተው። ወአውሥአ እግዚእ ኢየሱስ ወይቤሎሙ አኮኑ 12 ሰዓቱ ለዕለት። ጌታም ሰዓተ መዓልቱ 12 አይደለምን? 12 ነውና። ብእሲ ዘይሐውር መዓልተ ኢይትዐቀፍ። ማንም በቀን የሚሄድ መሰናክል የለበትም። እስመ ይሬኢ ብርሃኖ ለዝንቱ ዓለም። የዚህን ዓለም ብርሃን ያያልና። ወዘሰ ይሐውር ሌሊተ ይትዐቀፍ። በሌሊት የሚሄድ ግን መሰናክል አለበት። እስመ አልቦ ውስቴቱ ብርሃን ዘይሬኢ። የሚያየው ብርሃን የለምና። ጨረቃ ያለች አይደለምን ቢሉ እንደ ፀሐይ አትሆንምና። አንድም የጠፉን መናገር ነው። አንድም ብእሲ ዘይሐውር መዓልተ በእኔ ባመነ እኔን አብነት ባደረገ እቅፍተ ነፍስ የለበትም። እስመ ይሬኢ ብርሃኖ በእኔ አምኗል፣ እኔን አብነት አድርጓልና። ወዘሰ ይሐውር ሌሊተ በእኔ ባላመነ እኔን አብነት ባላደረገ ግን እቅፍተ ነፍስ አለበት። እስመ አልቦ ውስቴቱ ብርሃን በእኔ አላመነም፣ እኔን አብነት አላደረገምና። አንድም ለእርሱ አዝነውለት ላለው
12 ሰዓተ መዓልት ሳይፈጸም ሰዓተ ሌሊት እንዳይመጣ የምሞትበት ጊዜ ሳይደርስ አይጣሉኝም። እስመ ይሬይ የምሞትበት ጊዜ ገና ነውና። ወዘሰ ይሐውር የምሞትበት ጊዜ የደረሰ እንደሆን ይጣሉኛል። እስመ አልቦ የምሞትበት ጊዜ ደርሷልና። ልጅነት ያገኘንበትን ከፍዳ የነጻንበትን ሞቱን ስለምን በእቅፍት መሰለው ብሎ እንቅፋት የመታው ሰው ለጊዜው ተግ ይላል፣ ኋላ ግን ይሄዳል። እርሱም 3 መዓልት 3 ሌሊት በከርሰ መቃብር ኑሮ አድሮ ፈጥኖ ተነስቷልና። ወአህፀረ ዕድሜ ለርእሱ እንዲል አንድም ለራሳቸው ፈርተው ላለው 12 ሰዓተ መዓልት ሳይፈጸም ሰዓተ ሌሊት እንዳይመጣ እኔ ሳለሁ አይጣሏችሁም። እስመ ይሬይ እኔ አለሁና። ወዘሰ ይሐውር እኔ የሞትኩ እንደሆን ግን ይጣሏችኋል። እስመ አልቦ እኔን አያዩምና። አንድም በምክረ ካህን በፈቃደ ካህን የሚኖር እንቅፍተ ነፍስ የለበትም። በምክረ ካህን በፈቃደ ካህን ይኖራልና። ወዘሰ ይሐውር ሌሊተ በምክረ ርእሱ በፈቃደ ርእሱ በሚኖር ግን እቅፍተ ነፍስ አለበት። እስመ አልቦ በምክረ ካህን በፈቃደ ካህን አይኖርምና። ወዘንተ ነገረ ይቤሎሙ ለአርዳኢሁ ለደቀ መዛሙርቱ ይህን ነገራቸው። ወእምዝ ይቤሎሙ አልዓዛር አርክነ ሎመ ወዳጃችን አልዓዛር ተኝቷል። ወባሕቱ አሐውር አንቅሖ ነገር ግን ላስነሳው እሄዳለሁ አላቸው። ወይቤልዎ አርዳኢሁ እግዚኦ እመሰ ኖመ ይነቅሕ ወይጥይ ደቀ መዛሙርቱም ከተኛስ እንቅልፉን ጨርሶ ጤና አግኝቶ ይነሳል አሉት። የታመመ ሰው የተኛ እንደሆን ጤና አግኝቶ ይነሳል ይባላልና። ወእግዚእ ኢየሱስ ይቤ በእንተ ንዋየ ሞቱ ጌታ ግን ሞት ስለሚባል እረፍቱ ነገራቸው። ወሎሙሰ መሰሎሙ በእንተ ንዋየ ድቃስ ዘይቤሎሙ ለእነርሱ ግን እንቅልፍ ስለሚባል እረፍቱ የነገራቸው መስሏቸው ነበር። ወእምዝ ይቤሎሙ እግዚእ ኢየሱስ ገሃደ አልዓዛር አርክነ ሞተ። ከዚህ በኋላ ገልጦ አልዓዛር ወዳጃችን ሞተ አላቸው። ወአንሰ እትፌሳህ በእንቲአክሙ እኔ ግን ስለ እናንተ ደስ ይለኛል። እስመ ኢሃሎኩ ህዬ እኔ ከዚያ የለሁምና። ከመ ትእመኑ አንትሙ እናንተ ታምኑ ዘንድ አስቀድሞ አውቆ የነገረን የባሕርይ አምላክ ቢሆን እንጂ ነው ብላችሁ። ወባሕቱ ንዑ ንሑር ሀቤሁ ነገር ግን ኑ ወደ እርሱ እንሂድ። ወይቤሎሙ ኮነ ዘይብልዎ ዲዲሞስ ለቢጹእ ለአርዳእ ንሑርኬ ንሕነኒ ከመ ንሙት ምስሌሁ ንሑር ምስሌሁ ከመ ንሙት ምስሌሁ። ዲዲሞስ የተባለ ቶማስ ወንድሞቹ ሐዋርያትን እኛም ከእርሱ ጋር እንደ እርሱ እንሞት ዘንድ እንሂድ አላቸው። ሹመት ሽልማት እናገኛለን ብለን ተከትለነው ነበር። ሹመቱን ሽልማቱን ሳናገኝ እንሙት። የቆላ በሬ ጤፉን ሳይበሉ ጣፊያውን እንዲሉን። ወሖረ እግዚእ ኢየሱስ ቢታንያ ጌታም ወደ ቢታንያ ሄደ። ወበጺሖ ህዬ ረከበ በዘወዳእ ረቡዕ መዋዕለ እንዘ ተቀብረ። ከዚያም በደረሰ ጊዜ ከተቀበረ 4 ቀን ሆኖት አገኘ። ወቢታንያሰ ቅርብት ይእቲ ለኢየሩሳሌም መጠነ 15 ምዕራፍ። ቢታንያ ግን ከኢየሩሳሌም 15 ምዕራፍ ትቀርብ ነበር። ወብዙኃን እምነ አይሁድ እለ ሖሩ ሀበ ማርያም ወማርታ ከመ ያናቅሥዎን በእንተ እኹሆን። ወንድማቸው አልዓዛር ስለሞተ ሊያለቅሱለት ወደ ማርያምና ወደ ማርታ የመጡ አይሁድ ብዙ ናቸው። ወሶበ ሰምዐት ማርታ ከመ መጽአ እግዚእ ኢየሱስ ወጻት ወተቀበለቶ። ማርታም
ጌታ እንደመጣ በሰማች ጊዜ ወጥታ ተቀበለችው። ወማርያስ ነበረት ቤተ ታርፈት ሲል ነው። ወነበረት ውስተ ኢየሩሳሌም እንዲል። ማርያ ግን ከቤት ቀረች፣ ሰው ከቤት አስቀምጦ መውጣት አይገባምና። ወትቤሎ ማርታ ለእግዚእ ኢየሱስ ሶበሰ ሀሎከ ዝየ እንኢሞተ ሆየ። ማርታም ጌታዬ ሆይ ከዚህ ኑረህ ቢሆን ወንድሜ ባልሞተም ነበር። ወይዜኒ አአምር ከመ ዘሰአልኮ ለእግዚአብሔር ይሁበከ። እግዚአብሔር አሁንም እግዚአብሔር የለመንከውን እንዲያደርግልህ አውቃለሁ። ድውይ መፈወስ እንጂ ሞት ማንሳት የማይቻለው መስሏት። ወይቤላ እግዚእ ኢየሱስ እሁኪሰ ይትነሣ። አንቺ አላመንሽም እንጂ ወንድምሽስ ይነሳል አላት። ወትቤሎ ማርታ አአምር ከመ ይትነሣ አመ ትንሣኤ ሙታን። በዳህሪት ዕለት የኋላውን የነገራት መስሏት በዕለተ ምጽአት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ። ትውልዷ ከፈሪሳዊ ነው ቢሉ የተመቸ፣ ትውልዷ ከፈሪሳውያን ነው ቢሉ የተመቸ፣ ከሰዱቃውያን ነው ቢሉ ሲሉ ሰምታ። ወይቤላ እግዚእ ኢየሱስ አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ይሃዩ። ትንሣኤና ሕይወት እኔ ነኝ፣ ያመነብኝ ቢሞትም ይድናል ማለት ትንሣኤ ዘጉባኤን የማልጠብቅ ባልኩ ጊዜ የማስነሳ። አንድም ሶበሰ ሀሎከ ዝየ አምናለችና ብሎ አንተ ከዚህስ ኑረህ ቢሆን ወንድሜ ባልሞተም ነበር። ወይእዜኒ አአምር አሁንም የለመንከውን እንዲያደርግልህ አውቃለሁ። ወይቤላ እሁኪሰ አንቺም አምነሻል፣ ወንድምሽም ይነሳል አላት። ወትቤሎ አአምር ሙታን እንደሚነሱት ያለ ትንሣኤ እንዲነሳ አውቃለሁ። ወይቤላ አነ ውእቱ አይለወጥም ዘየአምን ብየ እመኒ ሞተ ይሃዩ። በእኔ ያመነ አይሞትም፣ በሥጋም ቢሞት በነፍስ ይድናል። ፈርሶ በስብሶ አይቀርም፣ ትንሣኤ ዘለክብር ይነሳል። ወኩሉ ዘሕያው ወየአምን ብየ ይመውት ለዓለም። በሕይወተ ሥጋ ሳለ በእኔ ያመነ ሞተ ነፍስ ሞቶ መቅረት የለበትም። ታምኒኑ ዘንተ ሙት ማስነሳት እንዲቻለኝ ታምኛለሽን አላት። ወትቤሎ እግዚኦ አንሰ አአምን ከመ አንተ ውእቱ ክርስቶስ ወልደ እግዚአብሔር ዘመጻ ውስተ ዓለም። አዎን አቤቱ እኔስ እስከ ክርስቶስ ንጉሥ ተብሎ የተነገረልህ የእግዚአብሔር የባሕርይ ልጅ አንተ እንደሆን ካምናለሁ አለችው። ወዘንተ ብሂላ ጸውዐታ ለማርያ እህታ ጽሚታ። ይህን ተናግራ ማርያን እህቷን ሰውራ ጠራቻት በደግ ሰው ልማድ። ወትቤላ ናሁ መጻ ሊቅነ ወይፄውዐኪ፣ እነሆ ገበናችን መጥቶ ይጠራሻል አለቻት። ወሶበ ሰምዐት ማርያ ተንሥአት ፍጡነ ወሖረት ኀቤሁ። እርሷም ማርያ ይህን በሰማች ጊዜ ፈጥና ተነሳች፣ እህቷን ተክታ ወደ እርሱ ሄደች። ወአዲሁ ይሖአ እግዚእ ኢየሱስ ውስተ ሀገር። ጌታም ገና ከከተማው አልገባም ነበር። አላ ሀሎ ውስተ መካን ሀበ ተቀበለቶ ማርታ። ማርታ ካገኘችው ቦታ ነበር እንጂ በብዙ ጻዕር እንጂ አስነሳው እንዳይሉት። ወሶበ ርእይዋ ለማርያ አይሁድ እለ ሀለው ምስሌሃ ውስተ ቤት እለ ያናክስዋ ከመ ተንሥአት ፍጡነ ወወጻት ተለውዋ። ሊያለቅሱለት የመጡ ከእርሷ ጋር ያሉ አይሁድ ፈጥና ተነስታ እንደሄደች ባዩ ጊዜ ተከተሏት። ወመሰሎሙ ዘየሐውር ሀበ መቃብሩ ወመሰሎሙ ዘተሐውር ሀበ መቃብሩ ትልክዮ በህየ።
ልታለቅስለት ወደ መቃብር የምትሄድ መስሏቸው ነበር። በሦስተኛው ቀን መቃብር ከፍተው መግነዝ ፈተው ሽቱ እየቀቡ ያለቅሳሉና። ወሶበጽሐት ማርያም ሀበ እግዚእ ኢየሱስ ወርእየቶ ወሰገደት ሎቱ ታሕተ እገሪሁ። ማርያም ጌታን ካለበት ደርሳ ባየችው ጊዜ ከእግሩ በታች ሰገደች። ወትቤሎ እግዚእየ ሶበሰ ሀልቦከ ዝየ እምኢሞተ እሁየ። እሷም እንደ እህቷ ጌታዬ ከዚህስ ኑረህ ቢሆን ወንድሜ ባልሞተም ነበር አለችው። ወሶበ ርእያ እግዚእ ኢየሱስ እንዘ ትበኪ፣ ጌታም ስታለቅስ ባያት ጊዜ ወአይሁድኒ እለ መጹ ምስሊሃ ከመ ይበክዩ፣ ከእርሷም ጋራ ያሉ ሲያለቅሱ ባየ ጊዜ ገአረ በመንፈሱ በልቡናው አዘነ። ወሖሰ ርእሶ፣ ራሱንም ነቀነቀ፣ መፍቀሬ ሰብእ ነውና። አንድም ሕጸጻቸውን አውቆ ወይቤ አይቴ ቀበርክብዎ፣ ወዴት ቀበራችሁት አላቸው። ሐዲስ መቃብር አይደለምን? ይታወቅ የለም ቢሉ የሀገራቸው መቃብር ሕንፃ ነው፣ ዕለት አይቆፈርም አይታወቅምና። ያስ ቢሆን ይታወቅ የለም ቢሉ አላዋቂ ሥጋን እንደተዋሃደ ለማጠየቅ። አኮ እያእሚሮ ህውአተ አላ ከመ ያህብ መካነ ለጥንተ ትስብእቱ ዘኢየአምር ህውአተ እንዲል። አንድም ሳይጠይቅ አስነስቶት ቢሆን ምትሃት ነው ባሉት ነበርና። አንድም አይቴ ቀበርክብዎ ለአልዓዛር የሚል ሥጋን ተዋህጄ አድንሃለሁ ሲል አይቴ ሀሎከ አዳም ብሎት ነበርና ያ እንደተፈጸመለት ለማጠየቅ። አንድም ለምንት ሲል ነው። ከሱማናዊት ትሱ ይህች ስንኳ ልጇ ቢሞትባት አጥባ አጎናጽፋ አልጋ አስተኝታ ከአልጋ ላይ አስተኝታ ኤልሳዕን ልትጠራ ሄደች። ወይቤልዎ እግዚኦ ነአ ትራይ አቤቱ ነጽተህ እይ አሉት። ወአንብአ ካዕበ እግዚእ ኢየሱስ፣ ጌታም እንባውን አፈሰሰ። ወይቤሉ አይሁድ ርእዩ መጠነ ያፈቅሮ፣ አይሁድም እንዴት እንደሚወደው ታያላችሁን አሉ። ወቦ ምስቴቶሙ እለ ይቤሉ እምኢክሂለኑ ዝንቱ ዘከሰተ አዕይንቲሁ ለዘውሩ ተወልደ ከመ ይግበር በዘኢይመውት ዝንቱኒ። ዕውር ሆኖ የተወለደውን የዚያን ዓይን ያበራ ይህ ከዚህ ኖሮ ቢሆን ይህንስ እንዳይሞት ማድረግ ባልተቻለው ነበር። ዳሩ ምን ይሆናል? ባልተቻለውም ነበር። ዳሩ ምን ይሆናል? ሞተና አሉት። ድውይ መፈወስ እንጂ ሙት ማስነሳት የማይቻለው መስሏቸው። ካዕበ ተከዘ በመንፈሱ እግዚእ ኢየሱስ፣ ጌታም ሁለተኛ በልቡ አዘነ። ወሖረ ሀበ መቃብሩ እንዘ ያነብብ፣ ወደ መቃብሩም እያለቀሰ ሄደ። ወበአት ውእቱ፣ መቃብሩ ሕንፃ ነበር። ወክዱን በእብን አብይ፣ ታላቅ ደንጃም ተገጥሞ ነበር። ወይቤሎሙ እግዚእ ኢየሱስ አበትትዋ ለእብን መቃብር፣ ደንጃውን አንሱት አላቸው። ወትቤሎ ማኅሌታ እቱ ለዘሞተ እግዚእየ ናሁ ወድአ ጽያአ። የሞተው እህት ማረታ ጌታዬ እነሆ ፈጽሞ ተልቷል አለችው። እስመ ረቡዕ ኮነ ዮብ፣ ዛሬ አራተኛ ቀን ኩኖታልና። ወይቤላ እግዚእ ኢየሱስ ኢይቤለኪኑ ከመ እመ ተአመንኪ ትሬእይ ስብሐተ እግዚአብሔር። ጌታችን ኢየሱስ ክርስቶስም ብታምኝ ወንድምሽ እንዲነሳ ነግሬሽ አልነበረምን አላት። ወአኅተትዋ ለይእቲ እብን እምኀበ መቃብር፣ ደንጋይቱን አነሱ። ወአንሣ እግዚእ ኢየሱስ አዕይንቲሁ ላዕለ፣ ጌታችን ኢየሱስ ክርስቶስም ዓይኑን ወደ ሰማይ አቀና። ይህን የማስነሳበት ስልጣን ካንተ ጋራ አንድ ነው ሲል። አንድም ተአምራት ይደረግልን ባላቸው ጊዜ ወደ እግዚአብሔር አመልክቱ ለማለት አብነት ለመሆን። ወይቤ አብቁተከ አባ፣ አባቴ እለምንሃለሁ እስመ ሰማዕከኒ፣ ከዚህ አስቀድሞ ልመናዬን ሰምተኸኛልና
ወአአምር ከመ ዘልፈ ትሰምዐኒ አሁንም ልትሰማኝ ያውቃለሁና። ወባሕቱ በእንተ እለ ይቀውሙ ሰብእ እብል ዘንተ ከመ ይእመኑ ከመ አንተ ፈነውከኒ። ነገር ግን ከዚህ ቁመው ስላሉ ሰዎች ይህን እናገራለሁ በአንተ ፈቃድ ሰው እንደሆንኩ ያውቁ ዘንድ። ወዘንተ ብሂሎ ከልሃ በዐቢይ ቃል ይህን ተናግሮ አሰምቶ ተናገረ። ወይቤም አልዓዛር አልዓዛር ነአ ሳል አብአ አልዓዛር አልዓዛር ና ውጣ አለው። ለዕብራውያን ደጅመ ቃል ልማድ ነውና አብርሃም አብርሃም ስምዖን ስምዖን ማርታ ማርታ እንዲህ አንድም የሥጋህ የነፍስህ ፈጣሪ ነኝ ሲል፣ አንድም ሥጋን ከመቃብር ነፍስን ከገሃነም ሲጠራ። ወወፃ ውእቱ ንውድ እንዘ ግኑዝ ወእሱር እደዊሁ እገሪሁ እጁን እግሩን እንደታሰረ ወገጹኒ ትብሉል በሰበን ሻሹን እንደተመጠነ ወጣ። ወይቤሎሙ እግዚእ ኢየሱስ ፍትሕዎቼ ንከሰ ወህድግዎ ይሁር። ምትሃት መስሏቸው ነበርና ምትሃት አለመሆኑን ካወቃችሁስ ፈታችሁ ልቀቁት ይሂድ። አንድም አልጸናም መስሏቸው ደግፈውት ነበርና መጽናቱን ካወቃችሁ ፈታችሁ ልቀቁት ይሂድ አላቸው። ወብዙኃን እምአይሁድ እለ መጽኡ ሀበ ማርያ ወማርታ ርእዮሙ ዘንተ ተአምረ ዘገብረ እግዚእ ኢየሱስ አምኑ ቦቱ። ወደ ማርያና ወደ ማርታ የመጡ ከአይሁድ ወገን የሚሆኑ ብዙ ሰዎች ጌታችን ኢየሱስ ክርስቶስ ያደረገውን ይህን ተአምራት አይተው አመኑበት። ወቦሙ ውስቴቶሙ እለ ሆሩ ሀበ ፈሪሳውያን ወአስተዋደይዎ። ከእርሳቸው ወገን ወደ ፈሪሳውያን ሂደው ያሳጡትም አሉ። ወነገርዎሙ ኩሎ ተአምረ ዘገብረ እግዚእ ኢየሱስ። ጌታችን ኢየሱስ ክርስቶስ ያደረገውንም ተአምራት ሁሉ ነገሯቸው። ሙት አስነሳ ብለው። ወአስተጋብእዎሙ ሊቃነ ካህናት ወፈሪሳውያን ለሕዝብ። ሊቃነ ካህናት ፈሪሳውያንም ሕዝቡን ሰበሰቧቸው። ወይቤልዎሙ ምንተ ንርእሲ ምን እናደርጋለን? ምንተ ንረሲ ምን እናድርግ? ናሁ ዝንቱ ብእሲ ብዙኃ ተአምረ ይገብር። እነሆ ይህ ሰው ብዙ ተአምራት ያደርግ ጀመር። ወእመኒ ሀደግናሁ ከመዝ ኩሉ ይአምን ቦቱ። እንዲያውም ዝም ብለን ብንተወው ሁሉ ያምንበታል። ወይመጽኡ ሰብአ ሮሜ ወይነስኡ ብሔረነ ወኪያነኒ ወሕዝባነኒ። የሮም ሰዎች ተአምራቱን ሲሹነት ሰው አንድም ወሬኛ ንጉሥ አንግሳችሁ ብለው ወገናችንን ወገን አገራችንን አገር ያደርጉብናል። ወይቤሎሙ አሐዱ እምኔሆሙ ዘስሙ ቀያፋ ሊቀ ካህናት ዘእብሬቱ ይእቲ ዓመት አንትሙሰ ይተአምሩ ወይምንተኒ። ሹመቱ በዚያ ወራት የሚሆን የካህናቱ አለቃ ከነሱ አንዱ ስሙን ቀያፋ የሚሉት እናንተ ምንም ምክር አታውቁም፣ ወይሂ ትመክሩ አታስቡም። ይሄይሰነ አሐደ ብእሴ ንቅትል። አንድ ሰው ብንገድል ይሻለናል። ወይሙት ህየንተ ኩሉ እኒታጎር ኩሉ ሕዝብ። ስለ ሕዝቡ ቤዛ ሕዝብም ሁሉ በእርሱ ምክንያት ከሚጠፋ። ወዘንተሰ አኮ እምልቡ ዘይቤ። ይህን የተናገረ ከልቡ አይደለም ማለት በመንፈስ ቅዱስ በታደሰ አይምሮው አይደለም። አላ እስመ ሊቀ ካህናት ውእቱ ሊቀ ካህናት ነውና። ወእብዴቱ ይእቲ ዓመት ተነበየ ዘንተ። ሹመቱም በዚህ ዓመት ነውና በተአምራት አናገረው እንጂ እድግተ በለዓምን እምነ ሆሳዕናን እንዳናገረ። አንድም አኮ እምልቡ በአይምሮ ጠባይ አውቆ አይደለም በሹመቱ አድሮ ያለ ሀብት አናገረው እንጂ። በሳኦል አድሮ 38 ዘመን የመንግስት ስራ እንደሰራ በኃጥእ ቄስ አድሮ ሥጋውን ደሙን እንዲለውጥ። እስመ ሀለወ ለእግዚእ ኢየሱስ ይሙት በእንተ ኩሉ ሕዝብ። ጌታችን ኢየሱስ ክርስቶስ ለሕዝቡ ሁሉ ቤዛ ሆኖ ይሞት ዘንድ አለውና።
ዋኮ በእንተ ሕዝብ ባሕቲቶሙ ቤዛነቱ ለሕዝብ ብቻ አይደለም። አላ ከመ ያስተጋብኦሙ ለውሉደ እግዚአብሔር እለተዘሩ አሐተኔ በኃጢአት በጣዖት የተበተኑ አሕዛብንም አንድ ያደርጋቸው ዘንድ ነው እንጂ። ምነው አንድ የሆኑማ በሃይማኖት አይደለምን ቢሉ ሞቱ ያለ ሃይማኖቱ ሃይማኖቱ ያለ ሞቱ አይሆንምና እንዲህ አለ እንጂ አንድ የሆኑስ በሃይማኖት ነው። ወሚእቲ ዕለት ተናገሩ ሊቃነ ካህናት ከመ ይቅትልዎ ለእግዚእ ኢየሱስ። ከዚያ ቀን ጀምሮ ከዚያ ቀን ወዲህ ሊቃነ ካህናት ጌታን ሊገሉት መከሩ። ወኢያንሶ ሰብእ እንከ እግዚእ ኢየሱስ ገሃደ ማእከለ አይሁድ። ከዚያ ወዲያ ጌታችን ኢየሱስ ክርስቶስ በአይሁድ ዘንድ ታይቶ አልኖረም። አላ ሆረ ሀበ ሀገር እንተ ትሰመይ ሀገረ ኤፍሬም ቅርት ለመዱ ለምድረ በዳ አቅራቢያ ወደምትሆን የኤፍሬም ከተማ ወደምትባል ሄደ እንጂ። ወነበረ ህዬ ምስለ አርዳኢሁ ከደቀ መዛሙርቱ ጋራ ከዚያ ኖረ። በስቅለት እስኪወጣ ድረስ ከዚያ ይኖራል። ወቀርበ በዓለ ፋሲካሆሙ ለአይሁድ። አራተኛ ፋሲካ ነው። አይሁድ ፋሲካን የሚያከብሩበት ቀን ደረሰ። ወዐርጉ ብዙኃን ሕዝብ ለኢየሩሳሌም እምባውርት እምቅድመ በዓለ ፋሲካ ያንጽሑ ርእሶሙ። ከበዓለ ፋሲካ አስቀድሞ በዓለ አንጽሖን ያደርጉ ዘንድ ብዙ ሰዎች ከየሀገሩ ወደ ኢየሩሳሌም ወጡ። ብፅዓት ያለበት ሰው 7 ቀን ከሰው ተለይቶ መሥዋዕት ሰውቶ ማየብንዛ ተረጭቶ ነውና በዓለ ፋሲካውን የሚያከብር። ወአሐዙ አይሁድ ይሴስዎ ለእግዚእ ኢየሱስ። አይሁድ ጌታን ይሹት ጀመር። ወይቤሉ በበይናቲሆሙ እንዘ ይቀውሙ ውስተ ቤተ መቅደስ ምንተ ትብሉ። በቤተ መቅደስ ሆነው እርስ በርሳቸው እንዲህ አሉ፣ ናሁ ኢመጻ ለበዓል። ለበዓል ሲመጣ እንይዘዋለን ብለን ነበር፣ እነሆ ለበዓል አልመጣምሳ። አንድም በምን ዕዳ በምን ነውር እንይዘዋለን ብለን ነበር፣ ከዚህ የበለጠ ነውር አለ፣ እነሆ ለበዓል አልመጣምሳ። አንድም ደግ ነው ትሉት ነበር፣ ደግማ ከሆነ ለበዓል ይመጣ አልነበረምን? ለበዓል አልመጣምሳ። ወአዘዙ ሊቃነ ካህናት በፈሪሳውያን እምከመቦ ዘአእመረ ብእሲ ሀብሃሎ ይቅጽብዎሙ ከመ ያአሐዝዎ። ያለበትን ያወቀ ሰው ቢኖር ጠቅሶ ያስይዛቸው ዘንድ ፈሪሳውያንና ሊቃነ ካህናት ውስጥ ለውስጥ አዋጅ። የዮሐንስ ወንጌል ምዕራፍ 12 ወእምዝ ሖረ እግዚእ ኢየሱስ እምቅድመ ሰሉስ መዋዕል ዘፋሲካ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከበዓለ ፋሲካ 6 ቀን አስቀድሞ ሄደ። ቅዳሜ አንድም ፋሲካው ከሚውልበት ከ6ኛው ቀን አስቀድሞ ሄደ። ሐሙስ ሰዱስ ለፍጥረት ወበጽሐ ቢታንያ ሀብሃሎ አልዓዛር ዘአንሥኦ እምነ እሙታን። ከሙታን ለይቶ ያስነሳው አልዓዛር ካለበት ቢታንያ ደረሰ። ወገብሩ ሎቱ ምጽሐ በህየ። ከዚያም ግብር አገቡለት። ወማረታ ትሜጥዎሙ መፈትፈት ማሳለፍ አይደለም፣ ማረታ እያዘጋጀች አቀረበችላቸው። ወአልዓዛር አሐዱ እምእለ ይረፍቁ ምስሌሁ። ከጌታ ጋራ ተቀምጠው ከሚበሉት አንዱ አልዓዛር ነበር። ምትሃት እንዳይደለ ለማጠየቅ። ወማርያስ ነሣት እፍረተ ልጥረ ዘናረዱ ብስጥቂስ ዘእጹብ ሴቱ ወቀብአቶ ለእግዚእ ኢየሱስ። ማርያ ግን የደቀቀ የጣፈጠ ሽቱ አምጥታ የጌታን እግሩን ቀባችው። ወመዝመዘቶ በስዕርታ በጠጉሯም አደፈችው። ወመልአ ቤተ መዓዛሁ ለውእቱ እፍረት። የሽቱውን መዓዛ ቤቱን መላው። ሽቱ ሲነካኩት እየገነነ ነውና የሚሄድ። አንድም ከመዓዛ መለኮቱ ጋራ ቢዋሃድ። ወይቤ ይሁዳ ስምዖን አስቆሮታዊ አሐዱ እምአሠርቱ ወክልኤቱ አርዳኢሁ ዘሃለወ ያግኦ። ያስይዘው ዘንድ ያለው ከደቀ መዛሙርቱ አንዱ
የአስቆሮቱ ሰው የሚሆን ይሁዳ እንዲህ አለ፣ ለምንት ይሴትዎ ለዝንቱ እፍረት ለሰለስቱ ምዕት ዲናር ይሃብዎ ለነዳያን። ይህን ሽቱ ለድሆች ይመጸውቱት ዘንድ ይትወሃብ ይላል፣ ለነዳያን ይመጸወት ዘንድ ለ300 ወቄት ወርቅ ምነው አልሸጡት አለ። ወዘንተ ዘይቤ አኮ ዘያጽሕቅዎ ነዳያን። ይህን የተናገረ ነዳያን አሳዝነውት አይደለም፣ ምሂረ ነዳያን ይላል፣ የነዳያን ምጽዋት አሳዝኖት አይደለም። አላ እስመ ሰራቂ ውእቱ የሰውን ገንዘብ ያነሳሳ ነበርና፣ ወየዐቅብ አስከሬነ ጥራን ጠባቂ ነበርና። ወቀምጠራ ዘሙዳየ ምጽዋት አልቦ ውስተ እዴሁ የሳጥኑን መክፈቻ በእጁ ነበር። ወይነስ እምዘ ይትወደይ ውስቴቱ ከገባውም ሁሉ ከ10 አንድ ይወስድ ነበርና። ስለዚህ ነው እንጂ። ወይቤሎ እግዚእ ኢየሱስ ህድጋ እስመ ተዐቅቦ ለዕለተ ቀበርየ። ጌታም ለምቀበርበት ቀን አስጠብቃዋለችና ተዋት አለው። ዕለቱን እንዳትቀባው አይሁድ አያስደረሷትም። በልማዳቸው በሦስተኛው ቀን እንዳትቀባው ፈጥኖ ይነሳባታልና። ወነዳያንሰ በኩሉ ጊዜ ሀለው ምስሌክሙ ወዘልፈ ተረክብዎሙ። ድሆችስ ዘወትር ከእናንተ ጋር ይኖራሉ፣ ዘወትር ታገኟቸዋላችሁና። ወጊዜ ፈቀድክሙ ታሴንዩ ሎሙ። በወደዳችሁ ጊዜ ትሰጧቸዋላችሁ። ወኪያየሰ አኮ በኩሉ ጊዜ ዘተረክቡኒ። እኔን ግን ዘወትር አታገኙኝም። ወብዙሃን እምነ አይሁድ እለ አእመሩ ከመ ሀሎ እግዚእ ኢየሱስ ህዬ ወሖሩ ሀቤሁ። ከአይሁድም ወገን ጌታችን ኢየሱስ ክርስቶስ ከዚያ እንዳለ አውቀው ወደዚያ የሄዱ ብዙ ናቸው። ወአኮ በእንተ ኢየሱስ ባሕቲቱ ዘሖሩ። የሄዱ ጌታችን ኢየሱስን እናያለን ብለው ብቻ አይደለም። ዳእሙ ከመ ይርአይዎ ለአልዓዛርሂ ዘአንሥኦ እሙታን። ከሙታን ለይቶ ያስነሳውን አልዓዛርንም ያዩት ዘንድ ነው እንጂ። ወተማከሩ ሊቃነ ካህናት ከመ ይቅትልዎ ለአልዓዛር። የካህናት አለቆች አልዓዛርን እንግደለው ብለው መከሩ። እስመ ብዙኃን እሙስተ አይሁድ የሐውሩ በእንቲአሁ ያምሩ በእግዚእ ኢየሱስ። ከአይሁድ ወገኖች አልዓዛርን እናያለን ብለው ሂደው በጌታ የሚያምኑ ብዙ ናቸውና ቢገድሉት ያስነሳባቸው እንጂ የለምን? ማቴዎስ ረቡዕ ቀባችሁ ይላል፣ ዮሐንስ ቅዳሜ ቀባችሁ አለ። አይጣላም ቢሉ አይጣላም፣ ነገር እንደ ዮሐንስ ነው። ቅዳሜ ቀብተዋለች። ማቴዎስ የእሁዱን ሲጽፍ አንፎት ነበርና ከረቡዕ አደረገው እንጂ። ቀሪቱም አንዲት ናት፣ ኃጥእት ይላታልሳ ቢሉ ኋላ ተመልሳለች። ማቴዎስ ራሱን ይላል፣ ዮሐንስ እግሩን አለሳ ቢሉ ከራስ የፈሰሰ እስከ እግር ደረሰ እንዲሉ ይህ በምን ይታወቃል ቢሉ ተግሳጹን ባለመግደፋቸው። አንድም እንደ ማቴዎስ በጥንተ ስብከት የፈያታዊ ዘየማን እህት የበላይ ሰብ ወገን የምትሆን ማርያም ኃጥእት ይላታል። ረቡዕ ራሱን ቀብታዋለች። እንደ ዮሐንስ እህት አልዓዛር ቅዳሜ እግሩን ቀብተዋለች። ተግሳጹንም እንደገደቡት በበረከተ ኅብስት ይታወቃል። ወበሳሊታ ሰብእ ብዙኃን እለ መጹ ለበዓል ሶበ ሰምዑ ከመ ይመጽእ እግዚእ ኢየሱስ ኢየሩሳሌም። በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ ናሱ ጸበርተ ትምህርት ዘበቀልት ኢየሩሳሌም ወፁ ፍቱነ ሶቢሃ። የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው መጡ። ወተቀበልዎ ወእንዘ ይጸርሑ ወይብሉ ሆሣዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር ወንጉሶሙ ለእስራኤል። በእግዚአብሔር ስም የሚመጣ ሆሣዕና የእስራኤል ንጉሥ የተባረከ ነው እያሉ እየጮኹ ተቀበሉት። በኢየሩሳሌም ሰሌን የለም። ወደ ግብፅ ሲወርድ ከመንገድ አግኝቷት ሂደሽ ደብረ ዘይት ተተከይ ብሎ አዟት
ተነቅላ ሂዳ ተተክላለች። ከዚያ ይዘው መጥተዋል። ወረከበ እግዚ ኢየሱስ እባለ አድግ ጌታችን ኢየሱስ ክርስቶስም አህያ አገኘ። ወተጽእነ ዲቢሃ በከመ ጽሑፍ ተቀመጠባት እንደተጻፈ እንዲህ ሲል ኢትፍርሂ ወለተ ጽዮን ነዋነ ውእቱ ይመጽእ ዘይስያን ዲበ እባለ አድግ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። ወቀዲሙሰ ኢያእመሩ አርዳኢሁ ዘንተ ነገረ፣ አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁትም ነበር። ዘእንበለ አመ ተሰብአ እግዚ ኢየሱስ ጌታ ሳይሰቀል አሚሃ ተዘከሩ ከመ ጽሑፍ ዝንቱ በእንቲአሁ ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ አወቁት እንጂ። ወከመዝ ገብሩ ሎቱ እንዲህ አደረጉለት። ወሰማዕተ ኮንዎ እሙንቱ ሕዝብ እለ ሀለው ህዬ ምስሌሁ ከመ ጸውዖ ለአልዓዛር እመቃብር ወአንሥኦ እምነ-ሙታን አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳው ጊዜ ከእሱ ጋር የነበሩ ሰዎች መሰከሩለት። ወበእንተ ዝንቱ ወፁ ኩሉ ሕዝብ ወተቀበልዎ፣ ስለዚህም ሕዝቡ አመኑበት። እስመ ሰሙ ተአምረ ዘገብረ፣ ያደረገውን ተአምራት ሰምተዋልና። ወዘንተሂ መንክረ፣ የሕፃናቱንም ምስጋና አንድም እስመ ሰሙ 3 ዓመት ከ3 ወር ያደረገውን ተአምራት። ወዘንተሂ መንክረ፣ አልዓዛርን ማስነሳቱን ሰምተዋልና። ወይቤሉ ሊቃነ ካህናት ወፈሪሳውያን በበይናቲሆሙ ትርእዩኑ ከመ አልቦ ዘትባክዑ ወይምንተኒ። ፈሪሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም ዘንበክዑ፣ የምናገኘው ረብህ ጥቅም እንደሌለ አታውቁምን? ናሁ ኩሉ ዓለም ተለወ ድኅሬሁ፣ እነሆ ሰው ሁሉ አመነበት አሉ። ወቦ እምሰብአ ጽር እሙስተ አረሚ ለዐርጉ ይስግዱ ለበዓል። እምሰብአ ጽርና እሙስተ አረሚ አንድ ወገን በጽር ካሉ ከአረማውያን ተለይተው ለገቢረ በዓል የወጡ አሉ። እስራኤል ከሚጠት በኋላ በየወደዱት አገር ይኖራሉ። በሕጋቸው ሆነው ለገቢረ በዓል ይወጣሉ። አንድም በጽር ካሉ ከአረማውያን አምነው ለገቢረ በዓል የመጡ አሉ። አንድም በልማድ የወጡ አሉ። የእስራኤልን በዓል ባያከብሩ በእስራኤል የታዘዘ መቅሰፍት ያገኛቸው ነበርና። ሰብአ ጽርኒ እመ ኢዐርጉ ለበዓል ይግበሩ በዓለ መጸለቶሙ እምንቱኒ ይትየሰኩ ዲበ ድቀቶሙ ለእሉ እንዲል። አንድም ስነ በዓል ለማየት የወጡ አሉ። ይስግዱ ሲል ያውካል። ወሖሩ እምንቱኒ ሀበ ፊልጶስ ዘቤተ ሳይዳ ዘገሊላ፣ እነርሱም የገሊላ ዕፃ የምትሆን የሳይዳ ሰው ከሚሆን ከፊልጶስ ዘንድ ሂደው ወሰአልዎ ወይቤልዎ ንፈቅድ ነርአዮ ለእግዚእ ኢየሱስ፣ ኢየሱስን ልናይ ማለት ልናድርለት እንወዳለን አሉት። ወሖረ ፊልጶስ ወነገሮ ለእንድርያስ፣ ፊልጶስም ሂዶ ለእንድርያስ ነገረው። ከአንድ ሁለት ይሻላል ብሎ፣ አንድም ሰው ማሳደር ለምዷል ብሎ። ወሖሩ እንድርያስ ወፊልጶስ ወነገርዎ ለእግዚእ ኢየሱስ፣ እንድርያስና ፊልጶስም ሂደው ለጌታ ነገሩት። ወአውሳ እግዚእ ኢየሱስ፣ ጌታም መለሰ ወይቤሎሙ ናሁ በጽሐ ጊዜሁ ከመ ይሰባሕ ወልደ እጓለ እመሕያው፣ የሰው ልጅ የሚመሰገንበት ጊዜ ማለት የሚሞትበት ጊዜ ደረሰ። እሞታለሁ እሰቀላለሁ ብላችሁ ሰው እናሳድርልህ ትሉኛላችሁን? የሹም ልጅ ሐዘን ቢነግሩት አደን እንዲሉ። አንድም ወልደ እጓለ እመሕያው እኔም በእምነቴ የምገለጥበት ጊዜ ደረሰ። እንግዲህማ ምን እኒህ ብቻ ሁሉ ያምኑብኛል እንጂ ለማለት እንዲህ አለ። አማን አማን እብለክሙ እመ ኢወድቀት እተተ ስርናይ ውስተ ምድር ባሕቲታ ትነብር። የስንዴ ቅንጣት ካልተዘራች ካልፈረሰች ካልበሰበሰች ብቻዋን ትኖራለች። ወእመሰ ቦተት ብዙኃ ፍሬ ትፈሪ። የተዘራች የፈረሰች የበሰበሰች እንደሆን ግን ብዙ ፍሬ ታፈራለች።
አንድም ህጠተ ስርናይኔ ካልሞትሁ ብቻዬን በተሐድሶ ጸንቼ እኖራለሁ። ወእመሰ ሞተት የሞትኩ እንደሆን ግን ብዙ ምዕመናን በተሐድሶ ይኖራሉ። በሚያመጣው ደሙን በወይን እንደሰጠን ለማጠየቅ ራሱን በሐረገ ወይን መስሎ እንደተናገረ ከዚህም ሥጋውን በስንዴ እንደሰጠን ለማጠየቅ ራሱን በህጠተ ስርናይ መስሎ ተናገረ። ወዘሰ ያፈቅራ ለነፍሱ ለይግድፋ ሰውነቱን ሊያድናት የወደደ በገራይተ ጥምቀት በገራይተ መስቀል ይጣላት። ወዘሰ ጸልአ ለነፍሱ በዝንቱ ዓለም ነፍሱን የጠላ ማለት ሰውነቱን ለመከራ አሳልፎ የሰጠ የአቅባ ለሕይወት ዘላለም መንግሥተ ሰማይን ይወርሳል። አንድም በሕይወት ዘላለም በክብር ይንከባከባታል። ወእመቦ ዘይትላከኒ ሊተ ለይትልወኒ በሃይማኖት የሚያገለግለኝ ሰው ቢኖር በምግባር ይምሰለኝ። እስመ ኀበ ሀሎኩ አነ ህዬ ይሄሉ ዘይትላከኒ በሃይማኖት የሚያገለግለኝ እኔ ከገባሁበት ገብቶ ይኖራልና። አንድም በሃይማኖት በምግባር የሚያገለግለኝ ሰው ቢኖር እኔ በተሰቀልኩበት መስቀል ተሰቅሎ እኔ በሞትኩበት ሞት ሙቶ በመከራ ይምሰለኝ። እስመ ኀበ ሀሎኩ በሃይማኖት በምግባር የሚያገለግለኝ እኔ በተሰቀልኩበት መስቀል ተሰቅሎ እኔ በሞትኩበት ሞት ሙቶ እኔ ከገባሁበት ውሳጤ መንጦላዕት ገብቶ ይኖራልና። ወዘሊተ ተልእከኒ ያከብሮ አቡየ እኔን ያገለገለኝን አባቴ ያከብረዋል ማለት እኔን ባገለገለኝ አባቴ ያድርበታል። ወይእዜሰ ታወከተኒ ነፍስየ ዛሬስ ሰውነቴ ሁከት ሥጋዊ ታወከችብኝ። ወምንተ እብል ምን እላለሁ አባ አድኅና ለነፍስየ እምዛቲ ሰዓት አባቴ ከዚህች ሰዓት ሰውነቴን አድናት እላለሁ እንጂ ሌላ ምን እላለሁ? ባሕቱ በእንተ ዝንቱ መጻእኩ ነገር ግን ስለዚህ ሰው ሆኛለሁ። ወበባሕክዋ ለዛቲ ሰዓት ከጊዜውም ደርሻለሁ። አንድም ወይእዜሰ ሰውነቴ ሁከት መንፈሳዊ ታወከችብኝ አድርጋት አትተዋት የሚል ሁከት ተነሳሳችብኝ። ወምንተ እብል አባቴ ሰውነቴን ከዚህ ሰዓት አድናት እላለሁን? አልልም። ወባሕቱ አድናትስ እንዳልል አድናትም እንዳልል ስለዚህ ሰው ሆኛለሁ ከጊዜውም ደርሻለሁ። አባ ሰብሖ ለወልድከ አባቴ ሆይ ደጅሽን ግለጸው። ወመጻ ቃል እምሰማይ ዘይብ ሰባህኩከሂ በዮርዳኖስ በደብረ ታቦር ገለጽኩህ። ወአዲ እሴብሐከ ዳግመኛም ሁለተኛ በመስቀል በተአምራት እገልጽሃለሁ የሚል ቃል ተሰማ። ወሕዝብሰ እለ ይከውኑ ወይሰምዑ ይቤሉ ነጐድጓድ ውእቱ ርቀው ቁመው የሚሰሙት ሕዝቡ ግን ነጐድጓድ ነው አሉ። ወቦ እለ ይቤሉ መልአክ ተናገሮ ቀርበው የነበሩ መልአክ ተናገረው ያሉም አሉ። አንድም ፍሬ ነገሩን ያልሰሙት ነጐድጓድ ነው አሉ። ፍሬ ነገሩን የሰሙት መልአክ ነው አሉ። አውሳ እግዚእ ኢየሱስ ወይቤሎሙ አኮ በእንቲአየ ዘመጻ ዝ ቃል ጌታችን ኢየሱስ ክርስቶስን ይህ ቃል የተሰማ ስለ እኔ አይደለም አላ በእንቲአክሙ ስለ እናንተ ነው እንጂ ብሎ መለሰላቸው። ወናሁ ብለክሙ ጊዜ በጽሐ ኩነኔሁ ለዝንቱ ዓለም የዚህ ዓለም ፍርድ ደረሰ ማለት የዚህ ዓለም አበጋዝ ዲያብሎስ ድል የሚነሳበት ጊዜ ደረሰ ብዬ እነግራችኋለሁ። ወይእዜሰ ይሰድድዎ ለመላከ ዝንቱ ዓለም እንግዲህ ወዲህስ የዚህ ዓለም አበጋዝ የሚሆን ዲያብሎስን ድል ይነሱታል። ወያወፅእዎ አብአ ከማደሪያው ከሰው ልቦና አስወጥተው ይሰዱታል። ቦታውን መልቀቁ ድል መነሳቱ ነውና። አንድም በጽሐ ኩነኔሁ ሰው ሁሉ አንድ ወገን ሁኖ የሚገዛበት ጊዜ ደረሰ። ያውፅእዎ አፋ አይለወጥም። ያወፅእዎ አፋ አይለወጥም። ዋናኒ እምከመ ተለአልኩ እምድር እስሕብ ኩሎ ሀቤየ እኔም ከምድር ከፍ ብዬ የተሰቀልኩ እንደሆን
ሰውን ሁሉ በግብርም በክብርም ወደ እኔ አቀርበዋለሁ። ወዘንተ ዘይቤ እንዘይእምሮሙ በአይ ሞት ሀለወ ይሙት። ይህን የተናገረ በምን ሞት ይሞት ዘንድ እንዳለው ሲያስረዳ ነው። አንድም በምን ሞት ይሞት ዘንድ አለው ቢሉ በመስቀል ተሰቅሎ ይሞት ዘንድ እንዳለው ሲያስረዳ ይህን ተናገረ። እምከመ ተለአልኩ አለ ወአውስእዎ ሕዝቡን መለሱ ወይቤልዎ ንሕነሰ ሰማዕነ በውስተ ኦሪት ከመ ለዓለም ይነብር ክርስቶስ። እኛስ በክርስቶስ ሞት እንደሌለበት በኦሪት ሰምተን ነበር ሰምተናል። ወፎ እንከ ትብለነ አንተ ሀለወ ለወልደ እጓለ እመሕያው ይትለአል። አንተ የሰው ልጅ ክርስቶስ ይሰቀል ዘንድ አለው እንደምን ትላለህ አሉት። ወርኢኩ በራእየ ሌሊት ወመጻ ከመ ወልደ እጓለ እመሕያው ወበጽሐ ሀበ ብሉየ መዋዕል ወተውህበ ሎቱ መንግሥት ወምኵናን መንግሥቱኒ መንግሥት ዘለዓለም ወምኵናኑኒ ተትውልደ ትውልድ ወአልቦ ማህለፍት ለመንግሥቱ ያለውን ለውጦ አነበበው። ይህንማ የተናገረ ዳንኤል አይደለምን? ስለምን ኦሪት አለው ቢሉ መጻሕፍተ ሐዲሳትን በመክበባቸው ወንጌል እንዳላቸው መጻሕፍተ ብሉያትንም በመክበባቸው ኦሪት ይላቸዋልና። አኮኑ ውስተ ኦሪትክሙ ጽሑፍ አንሰ እብየ አማልክት አንትሙ እንዳለ ዳዊትን ኦሪት ብሎ ወበውስተ ኦሪትኒ ይብል በካልእ ልሳን ወበካልእ ከናፍር እትናገሮሙ ለዝህ ሕዝብ እንዳለ ኢሳይያስን ኦሪት ብሎ ከዚህም ዳንኤልን ኦሪት ብሎ እንዲህ አለ። መኑ እንከ ዝንቱ ወልደ እጓለ እመሕያው፣ ይህ የሰው ልጅ ክርስቶስ ማን ነው አሉት። ወይቤሎሙ እግዚእ ኢየሱስ አዲ ዳተ መዋዕለ ሀሎኩ ምስሌክሙ ብርሃን፣ ጌታችን ኢየሱስ ክርስቶስም ብርሃን እኔ ጥቂት ቀን ከእናንተ ጋር እኖራለሁ። አንሶስው እንዘብክሙ ብርሃን ዘእንበለ ይርከብክሙ ጽልመት፣ ብርሃን ሳለ ሳይጨልም ተመላለሱ ማለት እኔ ሳለሁ በእኔ እመኑ። እስመ ዘይሐውር ውስተ ጽልመት ኢየአምር ሀበ ይሐውር፣ በጨለማ የሚሄድበትን አያውቅምና ማለት እኔ ከሞት በኋላ እኔ የምሰራውን ስራ ሰርቶ በእኔ ማመን የሚቻለው የለምና። አንጣነ እንዘብክሙ ብርሃን እመኑ በብርሃን፣ ብርሃን ሳለሁ በእኔ እመኑ። ከመ ትኩኑ ወሉደ ብርሃን፣ እውቀት ያላችሁ ልጆች ትባሉ ዘንድ። አንድም አምጣነ እንዘብክሙ ብርሃን እድሜያችሁ ሳለ በእኔ እመኑ። ከመ ትኩኑ ወሉደ ብርሃን፣ እውቀት ያላችሁ ልጆች ተሆኑ ዘንድ። አንድም የኔ ልጆች ትባሉ ዘንድ፣ አንድም የኔ ልጆች ትባሉ ዘንድ። ወዘንተ ብሂሎ እግዚእ ኢየሱስ ሖረ ወተሃበኦሙ፣ ይህን ተናግሮ ጌታችን ኢየሱስ ክርስቶስ ተሰውሯቸው ሄደ። ጊዜው የተከስቶ ሲሆን ረቂቅ መለኮት እንደሆነ ረቂቅ መለኮትን እንደተዋሃደ ለማጠየቅ። ወእንዘ መጠነዝ ታምረ ይገብር በቅድሜሆሙ የአእምሩ ቦቱ፣ በፊታቸው ይህን ያህል ተአምራት ሲያደርግ አላመኑበትም። ከመ ይብጽሕ ቃለ ኢሳይያስ ነቢይ ዘይቤ እግዚኦ መኑ ይአምነነ ሰምዓነ፣ አቤቱ ትምህርታችንን ማን ይቀበለናል? ወለመኑ ተከስተ መዝራዊቱ ለእግዚአብሔር፣ እግዚአብሔር አብ ቢሉ መዝራዊቱ ወልድ፣ እግዚአብሔር ወልድ ቢሉ መዝራዊቱ ስልጣኑ ለማን ተገለጠ ብሎ ኢሳይያስ የተናገረው ይደርስ ይፈጸም ዘንድ። ወእንተ ዝንቱ ስኑ አሚነ፣ ስለዚህ ማመን ተሳናቸው። እስመ ካዕበ ይብዬ ኢሳይያስ፣ ዳግመኛ ኢሳይያስ እንዲህ ብሏልና ኦራ አዕይንቲሆሙ፣ ዓይናቸው ታውሯል። ወገስባ አልባቢሆሙ፣ ልባቸው ደንግሯልና። ከመ ይርአዩ በአዕይንቲሆሙ፣ በዓይናቸው እንዳያዩ፣ ወይነብቡ በአልባቢሆሙ፣ በልቡናቸውም እንዳያውቁ። ከመ ይትመየጡ ኀቤየ፣ ወደ እኔ እንዳይመለሱ፣ ወይሳሎሙ፣ ይቅር እንዳልላቸው። ወዘንተ ይቤ ኢሳይያስ፣
እስመ ርእየ ስብሐተ እግዚአብሔር ወነገረ በእንቲአሁ ኢሳይያስ ለእግዚአብሔር ጌትነቱን አውቋልና ከሰው ሹመት ሽልማት ሳይሻ ኋራ ገስባ ብሎ ደፍሮ ተናገረ። አንድም እግዚአብሔር የሚያወርሰውን ክብር አውቋልና በመስቀል ይስቀሉኝ በመጋዝ ይተርትሩኝ ብሎ ሳይፈራ ሳያፍር ደፍሮ እንዲህ ብሎ የእርሱን ነገር ተናገረ። ወብዙኃን እመላእክተ ሕዝብ እለ አምኑ ቦቱ ከሕዝቡም አለቆች ወገን ያመኑበት ብዙ ናቸው። ባሕቱ እያግሃዱ ወእንተ ፍርሃቶሙ ለፈሪሳውያን ነገር ግን ፈሪሳውያንን ስለፈሩ እምነታቸውን አልገለጡትም። ከመ ኢይስድድዎሙ እምኵራብ ከምኵራብ አስወጥተው እንዳይሰዷቸው። እስመ አብደሩ ስብሐተ ሰብእ እምስብሐተ እግዚአብሔር እግዚአብሔር ከሚያወርሳቸው ክብር ይልቅ ውዳሴ ከንቱን ከመንግስት እግዚአብሔር ከሚያወርሳቸው ክብር ይልቅ ውዳሴ ከንቱን ወደዋልና ማለት ከመንግሥተ ሰማይ ምኵራብን ከወንጌል ኦሪትን ወደዋልና። ወጸርሐ እግዚእ ኢየሱስ በዐቢይ ቃል ጌታችን ኢየሱስ ክርስቶስን ጮኾ አሰምቶ ተናገረ። ወይቤ ዘየአምን ብየ አኮ ብየ ዘየአምን በእኔ ያመነ በእኔ ብቻ አላመነም፣ ዘእንበለ በአብ ዘፈነወኒ በላከኝ በአባቴም አመነ እንጂ። ወዘርእየ ኪያየ ርእዮ ለዘፈነወኒ እኔን ያየ አባቴን አየ። ወአንሰ ብርሃን መጻእኩ ውስተ ዓለም ብርሃን እኔ በመምህርነት ወደዚህ ዓለም መጣሁ ሰው ሆንኩ። ከመ ኩሉ ዘየአምን ብየ ኢይንበር ውስተ ጽልመት በእኔ ያመነ ሁሉ በክደት በገሃነም እንዳይኖር። ወዘኒ ሰማ ቃልየ ወያዕቀቦ አኮ አነ ዘእኩየንኖ የኔን ቃል ሰምቶ በእኔ ባላመነ እኔ አልፈርድበትም። እስመ የመጻእኩ ከመ እኰንኖ ለዓለም አድነው ዘንድ ነው እንጂ ልፈርድበት አልመጣሁምና። ወዘሰ ክህደኒ እኔን በካደ ወኢተወክፈ ቃልየ ትምህርቴን ባልተቀበለኝ ግን ሀሎ ዘኢኩየንኖ የሚፈርድበት አለ። ቃል ዘአነ ነበብኩ ውእቱ ይኩየንኖ በዳሪት ዕለት አሁን የምናገረው ነገር በኋለኛይቱ ቀን ይፈርድበታል። እስመ አኮ ዘእንኀሬየ ነበብኩ የማስተምር ከራሴ አንቅቼ አንድም ከራሴ ብቻ አንቅቼ አይደለምና። አላ አብ ዘፈነወኒ ውእቱ ትእዛዘ ወሀበኒ ዘከመ እነብብ ወዘከመ እብል የምናገረውን የማስተምረውን እንደምናገር እንደማስተምር የላከኝ አባቴ ትእዛዙን ነገረኝ እንጂ። ወአአምር ከመ ትእዛዙ ሕይወት ውእቱ ዘላለም ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ወዘሂ ነግር አነ በከመ ይቤለኒ አብ ከማሁ ነግር የማስተምረውንም ከአብ በህልውና ያገኘሁትን አስተምራለሁ። አባቴ ሙት ተሰቀል እንዳለኝ ሙቱ ተሰቀሉ እላለሁ።